እሺ ጥያቄውን አዳምጥና መረጃ ብቻ ነው የምትከፍተው። እሺ እንደ ቅድሙ ዝም ብሎ ማውራት ምናምን እንትን አይደለም። መረጃ ትከፍታለህ። በቃሽ ማስረጃ ጀግና ነሽ ክርስቶስን ቀጥ እንዲ ቆይ ሲሶ ትልቁ ላይ አርጋትና ማስረጃ ከፍታ ተጠይቅ። ኧረ ታውራበት አይደለም። አይ በቃ እንደዛ ከሆነ አንቺ ምን አይነት ጀግና ነሽ ክርስቶስን? ኧረ ታውራበት አንዴ ታውራ በጌታ እንዴ። ኧረ ሲሳይ ገብቶኛል። ፖለቲካ ልሰራ ፈልገህ ነው ክርስቶስን አይደለም ፖለቲካ ልሰራ አይደለም። እኔ እንዴ እስካሁን ስታወሩ አልነበር እንዴ? እኮ እኛ እኮ አታውራ አላልንም። አሁን ትልቁ ላይ አድርግና ማስረጃ ትከፍታለህ ብላኛለች። ማስረጃ ከፍታ ደግሞ ትጠይቅ። እኔ አታውራ አላልኩም። አንዴ ስማኝ እንዴ። ማስረጃ ከፍታ ትጠይቅ ነው ላውራ። ቅድም ያወራውን እኮ ነው። አሁን እዚህ ለምጠይቁ ጥያቄ ማስረጃ ትከፍቻለሽ። መስማት ትችላለህ። ያ ቁርአንን ከጠቀስሽ ምንም ከጠቀስሽ ማስረጃ ትከፍቻለሽ። ቀጥይ አዳምጥ። ቅድም ስትሉ ነበረ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ የኢሳያስን መጽሐፍ ሲጠቅስ እያረጋገጠ ነው የሚል አነሳችሁ። ግልጽ ነው አይደለ? እንደዛውም ደግሞ ቁርአን የነቢያትን መጽሐፍ ሲጠቅስ ብላችሁ ምሳሌ አመጣችሁ። እነዛ እንደ ቁርአኑ አስተምሮ መሰረት ለነቢያት ወረደ የሚባሉት እንግዲህ ቶራት፣ ዘቡር፣ ኢንጅል እነዚህ መጽሐፍቶች ናቸው አይደለ? እነዚህ መጽሐፍቶች አሁን በክርስቲያኖች እና በአይሁዶች እጅ ያሉ ናቸው አይደለም አላችሁ። ቁርአኑ ደግሞ ያን በፊት የወረዱን መጽሐፍ ያንን ሊያረጋግጥ ነው የመጣ አላችሁ። ስለዚህ እነዛ መጽሐፍት አይሁዶች እና ክርስቲያኖች አሁን እጃቸው ላይ የያዘው መጽሐፍ ካልሆኑ ያንን መጽሐፍ ከፍታችሁ አሳዩ ነው የተባላችሁ። አንዳቸው መረጃ ክፈቱልኝ። በጣም ቀላል ጥያቄ ነው። ሚውት አድርጊ። ወደ መልስ ሚውት አድርጊና ሳታቋርጪ ስሚ። በመጀመሪያ ደረጃ ቁርአን የመጣው ተውራት ተጠብቆ ቢቆይ፣ ኢንጂል ተጠብቆ ቢቆይ፣ ዘቡር ተጠብቆ ቢቆይ ቁርአን መምጣት አያስፈልገውም። ምክንያቱም ቀጥተኛ የሆነ መመሪያ የወረደው መመሪያ ተጠብቀዋልና ህዝቦች በዛ ይቀጥላሉ። በመጀመሪያ ደረጃ። በሁለተኛ ደረጃ እነዛ መጽሐፍቶች በግልጥ በዚህ ዘመን ካሉ አለ ያለ ሰው ነው የሚያረጋግጠው የሚያመጣው ማለት ነው። በመጀመሪያ ደረጃ መጽሐፍቶቹ የሉም። ለሙሴ የተሰጠው መጽሐፍም የለም፣ ለኢሳ የተሰጠው መጽሐፍም የለም፣ ለዳዊት የተሰጠው መጽሐፍ የለም። ሙሴ የተቀበለው አንድ መጽሐፍ ነው፣ ዳዊትም የተቀበለው አንድ መጽሐፍ ነው፣ ኢሳም የተቀበለው አንድ መጽሐፍ። ከአንድ በላይ መጽሐፍት አልተቀበሉም። ሙሴ የተቀበለው መጽሐፍ በእኛ ዘንድ አለ ካልሽ ማምጣት ያንቺ ፈንታ ነው። ዳዊት የተቀበለው መጽሐፍ በእኛ ዘንድ አለ ካልሽ ማምጣት ያንቺ ፈንታ ነው። መጽሐፍቶቹ የለም ለሚል ነገር ደግሞ ማስረጃ አይመጣም፣ መጽሐፉ ከጠፋ ማለት ነው። አንዴ አስጨርስኝ። እኔ ሐሳቤን አልጨረስኩም። መጽሐፍቶቹ የሉም የሚለው አንዴ ጀስት ሚት ሐሳቤን አልጨረስኩም። ኖ ሐሳብህን አይደለም ሐሳቤን አልጨረስኩም። ቁርአን ክፈት። መረጃ መጽሐፍቶቹ ሐሳቤን አልጨረስኩም ነው። እነዛ መጽሐፍቶች የለም የሚለውን መረጃ ክፈትልን። ለምሳሌ ሱራ እኔ ሐሳቤን አልጨረስኩም። እህቴ ያንተ ሐሳብ ምን ይሰራልናል? መረጃ ነው የምንፈልገው እኛ። ለምን ዲስተርብ የምታረጊው? ወይ ካንቺ የተሻለ መምህር ካለሽ ወይ መምህርሽ ይግባ። ዲስተርብ አታርጊ። ስጠኝና እኔ ከፍታለሁ፣ ችግር የለም። ስሶ በትልቁ አድርገኝ። ዲስተርብ አታርጊኝ። እኔ በነገራችን ላይ አሁን በሚዲያ አይደለም በቤተ ክርስቲያን ዘንድ እንኳን ሴት ልጅ ከወንድ ጋር መቀመጥ እንደሌለባት መጽሐፍሽ ያረጋግጣል። ማውራት አንተ አይደለም ሀሳብ ስትሸነፍ አይደለም አቤሪያ ፖለቲካ ሀሳቤን ልጨርስ ሲስ እኔ ሀሳብ በቃ ከታላቁ ጋር አውራ። ታላቁ አለ ከታላቁ ጋር አውራ። በቃ ከሴት ልጅ ጋር ኖ ሲስ እንደዚህማ ሴት ልጅ ቆንጥን ማለት አይቻልም። ባይዘው ሲያቅት ሆኖ ግን መሰረት ከሆነ እያንዳንዱን አሳይሃለሁ። ሁለት ሴት የአንድ ወንድ ሙሉ ነው። እኔ ሀሳቤን ልጨርስ ሲሰገና ቆይ በዘዴ በዚህ ሊያመልጥ ነው። ቆይ በእርግብዬ እርግብዬ ምን ዛሬ ትም አታመልጥም። ቆይ እኔ ሀሳቤን ልጨርስ ሲስ መጀመሪያ ሀሳቤን አልጨረስኩም። ግን ሲስ ተደራቢ የሆነና ሲስ ሚውት አድርግና አወያይ። ወገንተኛ አትሁን። ኦርቶዶክስ አይደለም። ወገንተኝነት ለአንተም አይጠቅምም።
ረያ እኔ እስካሁን ድረስ ይኸውልህ ቅድም ከቤሪያ ጋር ረጅም ሰዓት ወስዶ ይኸውልህ በደንብ ስማኝ ረያ። እንደውም ረያን ጥሩልኝ፣ ጓደኛውን ወንድሙን ጥሩልኝ ብዬ ረያን አስጠራሁት። ይኸውልህ ረያን አስጠርቼው አንተን ያስጠራሁት እኔ ነኝ። ምን እያለ ነበር? ከቅድም ጀምሮ ከረጅም ሰዓት ምን እያለ ነበር? ወንድማችን ቤሪያ ቁርአን የአዲስ ኪዳንና የብሉይ ኪዳን መጽሐፍትን ጠቅሷል ብሎ ሲናገር ነበር። ግን አሁን አልጠቀስኩም ብሎ ግን ቲክታክ ሪከርድ ስለሚያደርግ አንተ ክርስቲያን ነኝ ብለህ ስለምታስብ ቲክታክም ሪከርድ ስለሚያደርግ ውሸት ከዋሸህ ካልጸጸተህ እኔ አላውቅም። አይዶ ነው ቲክታክህ ራሱ ሪከርድ አድርጎ ያስቀምጠዋል። እኔ እኮ ንጽጽር አልሰራም እኮ እኔ እኮ እስልምና ላይም ክርስትና ላይም ንጽጽር እኔ መች ንጽጽር ትሰራለህ አልኩኝ። ያልተናገርኩትን ከተናገርክ እኔ እያልክ ነው። እኔ አንድ ነገር እኔ ምን ብዬ ነው የጠየቅኩ? መጀመሪያ የጠየቅኩ ከየትኛው መጽሐፍት ከክርስትናና ከእስልምና የትኛው ይቀድማል ብዬ ጠየቅኩ አይደል? አዎ እስልምና ይቀድማል አልኩ። እሺ እስልምና በማን በኩል ነው የገባው ብዬ ስጠይቅ በማን በኩል አልክ አንተ? ከፈጣሪ ዘንድ ነው የመጣው ነው ያልኩ። አይ በቃ በጣም እየዋሸ ነው። ከሌሎቹ ሰዎች ጋር ቀጥሉ፣ በቃ ዲስከስ አድርጉ። ችግር የለውም። አሁን እኔ ሀሳቤን ጨረስኩ። ቤሪያ አንደኛ ነገር ሀሳብ ሲሰጥ እኛ ያንተን የግል ሀሳብ ለመስማት አይደለም ቁጭ ያልነው። አንደኛ ነገር መረጃ ክፈት። መረጃ ከሌለህ ደግሞ ያንተን ሀሳብ ለግልህ ነው የምትይዘው እንጂ የንጽጽር ቤት ውስጥ መጥተህ መግለጥ አይቻልም። ይህ የንጽጽር ቤት አይደለም ወንድሜ። ከኔ ጋር ትልቁ ቲክቶክ ላይ የንጽጽር ቤት አይደለም ትላለህ እንዴ? የኢስላምና የክርስቲያን ንጽጽር ቤት ነው እንዴ? እስልምናና ክርስትና ላይ እኮ ንጽጽር መስራት ከጀመርን እኮ ቤሪያ ቆየን እኮ። አሁን አልከኝ እኮ አነጻጻሪ አይደለሁም አልከኝ። እኔ ንጽጽር ላይ አልሰራም አልከኝ። እኔ ነኛ ማልሰራው ግን እኔ ንጽጽር ተነጻጻኔ ለምሳሌ ፖይንቱ ምንድነው? ሲሳይ ቢሰራ ባይሰራ ቆይ የምትወያየው ከኔ ጋር ነው። ምን አገባው ሲሳይ ከሁለት ደቂቃ በፊት እኔ አነጻጻሪ አይደለሁም ማለት እኔ ነኛ ንጽጽር ማልሰራው እኮ ነው ያልኩህ። ንጽጽር ማለት ለምሳሌ እኔ በክርስትና በኩል ሆኜ ማስረጃ እየጠቀስኩ እንደዚህ ነው ብዬ አልሰራም ነው ያልኩህ እኮ። ቤሪያ እንዴት ነው ነገርየው? አሃ ኦኬ። በክርስቲያኒቲ በኩል ሆነ ንጽጽር አትሰራም አንተ። ኧረ ምንም ፖይንት ለስ ነው። በእናታችሁ ተውት በቃ። ቤሪያ ጥያቄ በምን ጠይቅ? እሺ አራያና ቤሪያ ቀጥሉ። እሺ ከሁለት አንዳችሁ ቀጥሉ። እርግብ ማለት እሺ ሐሳቤን እኮ ነው ሳልጨርስ ነው ሲሳይ እያወሩ ያሉት ሁሉም። ወራላሽ ልጁ ምንም የሚገባው አይነት አይደለም። መረጃ ከፍተህ አውራ፣ ዝም ብለህ አታውራ። ከቅድም ጀምሮ ረግብም እየነገረች ነበር። ፐርሰናል አታክ ባታረግ ጥሩ ነው። ራያን ያወራ ነው። ሚዩት አርግ ሚዩት አርግ። ድጋሚ ሚዩት ካበራ አወርዳለሁ። ሚዩት አርግ። ከቤሪያ ጋር ይቀጥሉ። አንዳንድ በቃ ሌሎቻችሁ አትግቡ። ታላቁ ቤሪያ ደህና አምሹ። ፖለቲካ እኔ ማንም ፖለቲካ እኔ ላይ አይሰራም። ደህና አምሹ። አሜር ትችላለህ። አባቴ ያስፈልገንም አሁን አንተ ለማውረድ ሊያወርጀዋለሁ ሲል ለምንን አናወያያችሁም። እሺ ያ ቤሪያ ቀጥል። እሺ ሐሳቤን ይቻላል። ስለዚህ አሁን ምን አለ መሰለ መጽሐፍቶቹ ጠፍተዋል። መጽሐፍቶቹ የሉም። ለጠፋ መጽሐፍ ማስረጃ አምጣ አይባልም። ፎር ኤግዛምፕል ባይብል ላይ ሙሴ ከጠፉ መጽሐፍቶች ሐሳብ ጠቅሷል። ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ የእግዚአብሔር የጦርነት መጽሐፍ የሚባል አለ። ከዛ መጽሐፍ ሐሳብ ጠቅሶ ተናግሯል ሙሴ ማለት። አሁን ሙሴ የእግዚአብሔር የጦርነት መጽሐፍ ብሎ ጠቅሷል። ከዛ መጽሐፍም ሐሳብ ጠቅሷል። አሁን ያ መጽሐፍ በእጃቸውም የለም አይደለም፣ በእጃቸው ኢን ሂስትሪም አያውቁትም የእግዚአብሔር የጦርነት መጽሐፍ የሚባል ማለት ነው። አሁን ምንድነው የሚለው? ደብል ስታንዳርድ አይሆንም። እኛ ስንናገር እነሱ ማስረጃ አምጡ የሌለ መጽሐፍን፣ እኛ ስንጠይቃቸው ደግሞ አይ ማስረጃ የለንም ሊሉን ስለማይገባ ደብል ስታንዳርድ ስለማይሆን ዘሁልቁ መጽሐፍ ምዕራፍ 14 ቁጥር 24 ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ ሙሴ
ከእግዚአብሔር የጦርነት መጽሐፍ ጠቅሶ ሐሳብ ተናግሯል። ስለዚህ ሙሴ የጠቀሰው የእግዚአብሔር የጦርነት መጽሐፍ የት ነው? ማስረጃችሁን ስጡን ነው። ሐሳቤን ስጠቀልል ሲሶ ቀጥል፣ ታላቁ ቀጥል። እሺ አይ ሲያወራ እንደሰማችሁት ነው። መጽሐፉ የለም፣ የሌለ መጽሐፍን ማምጣት ደግሞ አንገደድም ብሏል። ኦኬ እሺ ቁርአኑ ምዕራፍ 5 ቁጥር 44 ላይ የጠየቁትን ጥያቄ መልሰህ ቀጥል። ቤሪያ ቤሪያ በጨዋነት ይሄ እኮ ለእኛም ለአንተም እኮ ከታች ያለው ሰው ይፍረድ። አንተ አሁን እኔ ከሱ ጋር ውይይት አልጀመርኩም። ማን እንደሆነ አላውቅም። ከሱ ጋር አንተ ሀሳብ ሰጠህ እኮ አይደል? አሁን ወሬ ሊጀምር ነው። ስለዚህ የኔን ጥያቄ መልሶ ከዛ ይቀጥላል። ቤሪያ አንተም ሀሳብ ሰጠህ አይደል? ቤሪያ አንተም ሀሳብ ሰጠህ አይደል? ታላቁም ሀሳብ ይስጥና ከታች ያለው የሚሰማው ሰው አንዴ ልናገር። እሺ ከየት ነህ ኦልቨን? ሲዘኔን የሚዩት ያደረጉት ሌላ ሰው ሀሳብ አይሽ ሁለቱን አንድ ጠይቀው። እሺ አንዴ ኦልቨን ሙስሊም ነህ ክርስቲያን ነህ? ሙስሊም ነኝ። አንድ አስተያየት ብቻ ሰጥቼ በቃ ታላቁ ጨርስና ቀጥሎ ወደ አንተ እንመጣለን። አሁን ታላቁ ሀሳብ ይስጥና ቀጥሎ አንተ ሀሳብ ትሰጣለህ። እሺ ችግር የለውም። በቃ ቤሪያ በቀጥታ ለጠየቀው መልስ ይስጥና ከዛ እሱም ቤሪያን በቀጥታ ለሚጠይቀው ቤሪያን መልስ በቀጥታ ይስጥ። አሁን ቁርአን ሳይሆን ቤሪያ ለጠየቀው መልስ ይስጥና ከዛ አሁን እሱ በተመቸው መልኩ ታላቁ በተመቸው መልኩ ሀሳቡን አርቲኩሌት ያደርጋል። እሱ ልክ ደግሞ ሲጨርስ ቤሪያ ደግሞ ይቀጥላል። በእንደዚህ አይነት መልኩ እንቀጥላለን። ለቁርአን ከመጽሐፍ ቅዱስ አይሆንማ፣ ለቁርአን ከመጽሐፍ ቅዱስ ባካችሁ እንዴ በቃ አውርጃለሁ። ሰዓት ታውራ፣ ሌላ ሰው ሀሳብ አይሰጥም። ገስት ላይ ያላችሁ ሰዎች ፕሊዝ ሚዩት አታብሩ። ታላቁና ቤሪያ ጀምሯል፣ ሁለቱ ይወያዩ። በቃ አለቀ። እሺ ቀጥል ታላቁ። እሺ ቴንክ ዩ። መሀል ላይ እንዳገባ ፕሊዝ ቤሪያ ሀሳብ ሲሰጥ አንዴ ሚዩት ያድርግልህ ታላቁ እንዳይረብሽ ማለት ሚዩት አድርግ ቤሪያ ፕሊዝ። ሀሳቡን ሲጨርስ አንተ ትቀጥላለህ። ሀሳብ እንዳትገባ መሀል ላይ። ሚዩት ማድረጊያዎች የሆነች ሞላላ ነገርና እጅ እየተዘርጋ እኔ አርጌዋለሁ። ታላቁ ቀጥል። ኦኬ እሺ መጽሐፍ የለም እያልን ነበረ ወንድማችን። ምንም አይነት መጽሐፍ የለም፣ የሌለን መጽሐፍ ደግሞ እንድናሳይ አንገደድም እያለ ነበረ። ኦኬ እሺ የሌለ መጽሐፍ መሆን አለመሆኑን የሚነግረን ቁርአኑ ራሱ ነው። የማዕድ ምዕራፍ ቁጥር 44 ላይ ምን እንደሚል ተመልከቱ። እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድን አለ። እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ኦኬ በእርሷ ይፈርዳሉ። በምኗ? በተውራቷ። ማን ባወረዳት? አላህ ባወረዳት። ኦኬ ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእርሱም ላይ መስካሪዎች ከሆኑት ሰዎችን አትፍሩ፣ ፍሩኝም፣ በአንቀጾቻችም ከአነስተኛ ዋጋ አትለውጡ። አላህ ባወረደው ነገር ያልፈረደ ሰው እነዚያ ከከሃዲዎች እነርሱ ናቸው ይላል። ልብ ብላችሁ ተመልከቱ። በወረደው መጽሐፍ የማይፈርድ ሰው፣ እዚህ ጋር የወረደ መጽሐፍ የሚለው ተውራትን ነው። በእርሱ የማይፈርድ ሰው ከሃዲ ነው ይላል። ወንድማችን በመጽሐፉ አለመፍረድ ብቻ ሳይሆን መጽሐፉን ራሱን ነው እየሸመጠጠው። ስለዚህ እንደ ቁርአኑ ንግግር ወንድማችን ራሱ ከሃዲ ነው ማለት ነው። ለምን? መኖሩን ራሱ ነው እየካደው። እዚህ ጋር ከሃዲ ነው የሚለው ደግሞ ምንድነው? በውስጡ ባለው ህግ የማይፈርዱ ሰዎችን ነው። እንቀጥላለን። እዚሁ ላይ ወደ 48 ቁጥር 47 ላይ አሁን ደግሞ ስለ ወንጌል ሊያወራ ነው። የኤንጅልም ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ አለ። በአዲስ ኪዳን መጽሐፍት ማለት ነው። በአጠቃላይ አላህም ባወረደው የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው አለ። አሁንም ቀጥሎ መጀመሪያ በኦሪት መጽሐፍት ማለት ነው፣ በተውራት መጽሐፍ የማይፈርድ ከአመፀኛ ነው አለ። ሁለተኛውም ደግሞ በኤንጅልም በውስጡ ባለው የማይፈርድ ምንድን ነው አለ? አመፀኛ ነው፣ ከሃዲ ነው አለ ማለት ነው። ወንድማችን እንደ ቁርአኑ አነጋገር ከአመፀኞችና ከከሃዲዎቹ ነው ይቆጠራል ማለት ነው። ሲቀጥል ምን አይነት ነገሮችን እየተናገረ ነበር? ቅድም ያላህ የእግዚአብሔር የጦርነቱ መጽሐፍ ምናምን የሚሉ ነገሮችን በማንሳት መጽሐፉ የለም አይነት ነገር
ሲናገር ሰምተነዋል። በነገራችን ላይ የመጽሐፍ ቅዱስ ቀኖና ውስጥ ከብሉይና ከአዲስ የመጽሐፍ ቅዱስ ቀኖና ማለት ነው ሚድራሽ የሚባል አለ። ይሄ ከፔንታቱክ ውጪ ያሉትን መጽሐፍት የሚቀበሉበት ማለት ነው። ቤተክርስቲያናችን በእኛ ቀኖና ውስጥ ባታስገባውም መጽሐፍቱ ግን አሁንም ድረስ በአይሁዳውያን ተጠብቀው ይገኛሉ። የአይሁዳውያን ቀኖና ደግሞ እኛ ስለማንቀበለው እና የነቢያትንና የመዝሙር ክፍልን ብቻ ከብሉይ ኪዳን ስላመጣን የእግዚአብሔር የጦርነቱ መጽሐፍ ብቻ ሳይሆን ነብዩ ሳሙኤል የዘገበባቸው የታሪክ መጽሐፍት ሁሉ ቀኖናችን ውስጥ የሉም። ለምን? ቤተክርስቲያን ቀኖና ውስጥ የምታስገባው ስለ ክርስቶስ ኢየሱስ ትንቢት የሚናገሩና ለቤተክርስቲያን መሰረት የሆኑ የነቢያትን ቃልና ትምህርት ስለሆነ ማለት ነው። ስለዚህ ሁለት ነገር ነው የምትይዙት ከዚህ። መጀመሪያ መጽሐፉ የለም፣ የሌለን ነገር ደግሞ እንድናሳይ አንገደድም ያለው ሐሰት እንደሆነ በራሱ በቁርአኑ ቃል መሰረት ወንድማችን ቤሪያ አመፀኛና ከሃዲ እንደሆነ ነው። ሁለተኛ የለም ያለው መጽሐፍ ራሱ ከሌለ ያንተን ስታንዳርድ ራሱ ብንጠቀም ማለት ነው ከሌለ ለምንድን ነው አምጡ የምትለው? ምክንያቱም ይሄንኑ ጥያቄ ላንተ ስንጠይቀ ከሌለ ለምንድን ነው አሳዩ የምትሉኝ የሚል ጥያቄ ስላነሳ ማለት ነው። የራስን መልክ ለራስህ ብንሰጥህ በጣም ቀላልና ግልጽ መልስ ስለሚሆን ማለት ነው። ሐሳብ ካለው መቀጠል ትችላለህ፣ ግን ማስረጃ ከፍተህ ሐሳብን ልጨርስ ምናምን እያልክ ሳይሆን ማስረጃ ከፍተህ እንደኛ መጽሐፍ እያነበብክ ቀጥል። እሺ ሚውት አድርግ። በመጀመሪያ ደረጃ ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ አሁን ገብታችሁ ተመልከቱ። የእግዚአብሔር የጦርነት መጽሐፍ የሚባል መጽሐፍ አለ። ሙሴ ታሪክና ትምህርትን የዘረዘረበት መጽሐፍ ማለት ነው። አይደለም በኦርቶዶክስ ቀኖና አሁን ልጁ በተናገረው በአይሁድም ዘንድ የለም መጽሐፉ፣ የጠፋ መጽሐፍ ነው እና ቀኖናችን ውስጥ አይካተትም ምናምን። ስለ ቀኖና እኔ መች ጠየቅኩ? ስለ ቀኖና ሳይጠየቅ ስለ ቀኖና ዝርዝር ያወራልኛል። ቀኖና እኛ ጋር አሁን መጽሐፉን ክፈትና አሳየን። አንተ ጋር ከሌለ አይ እኔ በቀኖና አልቀበልም ስለ ቀኖና አያገባንም፣ ሄደህ ከአይሁድ ዘንድ መጽሐፉን አሳየን። የመጀመሪያው ጥያቄን ስላልመለስክልኝ ማለት ነው። ቀጥሎ ሱረቱል ማኢዳ ምዕራፍ 5 ላይ የጠቀስከው ቁጥር 46 ጀምሮ የጠቀስከው ቃል መጽሐፉ በዚህ ዘመን ዘንድ የለም ነው የተባልከው እንጂ ለጥንት ለነቢያት መጽሐፍቶቹ አልተሰጡም አልተባልከም። ስለዚህ ለሙሳ የተሰጠ መጽሐፍ አለ፣ ለኢሳ የተሰጠ መጽሐፍ አለ፣ ለዳዊት የተሰጠ መጽሐፍ አለ፣ ለኢብራሂም የተሰጡ መጽሐፍቶች አሉ። እነዛ መጽሐፍቶች አንዴ አስጨርሰኝ ጀስትስ ወንድሜ፣ አትደንግጥ። ሚውት አድርግ ስታወራ ዲስተርብ አላደረኩም። ስለዚህ ሳትደነግጥ ከኔ ጋር ስታወራ ሚውት እያደረግክ ነው፣ አትደንግጥ ማለት። ስለዚህ ለዳዊት የተሰጠው መጽሐፍ፣ ለሙሳ የተሰጠው መጽሐፍ፣ ለኢሳ የተሰጠው መጽሐፍ፣ ለኢብራሂም የተሰጠው መጽሐፍ፣ እነዚህ መጽሐፎች ለኢድሪስ የተሰጡት መጽሐፍ፣ እነዚህ መጽሐፍቶች በዚህ ዘመን የሉም ነው የተባልከው። ለምንድን ነው የሌሉት? ሊቃውንቶቻቸውና መነኮሳቶቻቸው እንዲጠብቁ ታዘው ስላልጠበቋቸው መጽሐፍቶቹን ስለጠፉ መጽሐፍቶቹ የሉ። የጠፉ መጽሐፍቶች ደግሞ በዚህ ዘመን ሀምጣ አይባልም፣ መጽሐፉ ስለጠፋ ማለት ነው። በሁለተኛ ደረጃ አንተ የተጠየቀውን ጥያቄ ግን አልመለስክም። ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ የእግዚአብሔር የጦርነት መጽሐፍ የሚባል መጽሐፍ ላይ ሙሴ ታሪክንና ሐሳብን ዘርዝሮ ጽፏል። መጽሐፉን ገልጣ አሳየን። ሄደ ስለ ቀኖና አታውራ። ስለ ቀኖና እኔ አያገባኝም። መጽሐፍ ዝርዝር ቤተክርስቲያን አትቀበልም ምናምን እኔ አያገባኝም። ካልተቀበለች መጽሐፉን አታውቀውም፣ በእጇም መረጃ የለም ማለት ነው። እንደዛ አድርገን ነው የምንጠቀልለው ማለት ነው። ኦኬ፣ ምንም ማስረጃ የማይከፍት ከሆነ እንዴት ማውራት ይቻላል ከዚህ ሰው ጋር? የራሱን ሀሳብ ነው እያወራ ያለው። መጽሐፍ ከፍተህ ውይይት ለወደፊቱ ታላቁ አንዴ ከይቅርታ ጋር በጣም ልግባና ይቅርታ አድርግልኝና አሁን ቤሪያ ለምሳሌ ከዚህ ቀደም ለሙሴ ለዳውድ ለኢሳ የተሰጡ መጽሐፍቶቹ ጠፍቷሉ እያልክ ነው እንዴ? ለእነዛ መጽሐፍቶች ይኑሩ ይጥፉ ማስረጃ ከሌለ ወይ እነዚህ መጽሐፍቶች ጠፍቷሉ ተብሎ የተጻፈበት ማስረጃ ከሌለ ምንድን ነው ያንተን ንግግር ወፍ ዘራሽ ንግግር ነው ብዬ ነው አሁን እንትን ብል ምኑ ነው ጥፋቱ? ምኑ ለምሳሌ አይደለም ለሙሴ ለዳውድ ሲሶ እንትን አታርግ። አሁን አንተ እኔ ከማንም ወገን አይደለሁም
ውይይት ነው የማደርገው። ፖለቲካል እኔ የጠየኩትን ጥያቄ መልስለት እንጂ እንደዚህ ፖለቲካ ማትሰራና እንደ ክርስቲያን ልብ ከሌለህ ለምን ቤትህ እገባለሁ? ክርስቲያናዊ ልብ አለኝ። በጣም ይቅርታሽ። እኔ የጠየኩት ጥያቄ አለ። መጀመሪያ እኔ የጠየኩት ጥያቄ አለ። እሱን ጥያቄ በመረጃ ያስቀምጥ። እሺ ጨረስክ እኮ አሁን ወደ ታላቁ እንሂድና ከዛ ወደ አንተ እንመለስ። ጥያቄውን ዘኍልቍ መጽሐፍ ምዕራፍ 21 ቁጥር 3 ላይ ማንኛውም ከታች ያላችሁ ሰዎችም ከላይ ያላችሁ ሰዎችም ገብታችሁ ማየት ትችላላችሁ። የእግዚአብሔር የጦርነት መጽሐፍ የሚባል መጽሐፍ አለ። ከዛ መጽሐፍ ሙሴ ታሪክንና ሐሳብን ዘርዝሯል። መጽሐፉ የታል? አሳየን። ተዘግቷል ጥያቄው። ከዛሬ በኋላ ሌላ ጊዜ መጥተው እኛ ጋር ሊጠይቁን የማይችሉ ሰዎች ሆነው ተቆልፈዋል ማለት ነው። እያወራን አንድ ጥያቄ ልጠይቀው። የእግዚአብሔር የጦርነት መጽሐፍ የአምላክ ቃል ነው የሚል ማስረጃ ይስጠን። የእግዚአብሔር የጦርነት መጽሐፍ የአምላክ ቃል ነው የሚል ማስረጃ ይስጠን። ይኸውልህ ቤሪያ ረብሻ ሊጀምሩ ነው። አሁን ሁለተኛ ሰው እየገባ ነው። አይገባም። ኢሳያ ፕሊስ አንዴ ሚዩት አድርግና ከታላቁ ጋር ይጨርስ። ቤሪያ አንደኛ ፖለቲካ እንዲህ አይደለም የሚሰራው። በስርዓት ከፈለክ ማለት ነው። ፖለቲካ ፈራ እንደዚህ ያልክ እንደ አይነት እንትኖችን ተዋቸውና ከቀደም ጀምሮ ክሌም ስታደርገው የነበረው ነገር ምንድነው? የሌሉ መጽሐፍት አሉ ነው። ብሉይም ሆነ ሐዲስ የሚሉ መጽሐፍት የሉም ስትል ነበር። ኦኬ እሺ፣ የሉም ካልክ አንደኛ ቁርአን ውስጥ የሉም መጽሐፍቱ የሉም የሚል ማስረጃ ስጠን። የለህም፣ እንደዚህ አይነት ማስረጃ የለህም። እኛ ግን ለመኖራቸውና በውስጣቸው ቀጥተኛ ፍርድ ሊፈረድባቸው የሚገባቸው ለመሆናቸው ማስረጃ ከፈትን። ሲቀጥል ባለመኖር ደረጃ የሌለው ቁርአን ነው። ምክንያቱም በዑስማን ዘመን የቁርአን ኮፒዎች በሙሉ ተሰብስበው ተቃጥለዋል። የቀረው በሐፍሳ ቤት ለኮፒና በዘይድ መሰረት የተጻፈው በዑስማን ዘመነ መንግስት የተዘጋጀው ቁርአን ነው። በተከታዮቹ የተቃጠለው ብቸኛ መጽሐፍ በታሪክ ውስጥ ቁርአን ብቻ ነው። እዚህ ደግሞ ማስረጃ ከፍተን እናሳይ። ለምሳሌ ምናልባት ይሄን ምንድነው መሸምጠጥ እንዳይመጣ ማለት ነው። ሳሂህ ቡኻሪ ላይ ሳሂህ የሆነ ሐዲስ ነው ማሳይህ። ሐዲሱን ትቀበለዋለህ አትቀበለውም ያንተ ጉዳይ ነው ማለት ነው። እሺ እንዴ ቪዲዮ ላብራ ቆይ። እሺ ኦኬ፣ ርዕስ እየተቀየረ ነው። ሲስ እየተቀየረ አይደለም። እንዴት እንደጠፋ ላሳይ ስለፈለኩኝ ነው። ስለ ቁርአን ፕሪዘርቬሽን እያወራ ነው። ስለ ፕሪዘርቬሽን አይደለም፣ ስለ መጥፋት እያወራ ስለሆነ ስለ መጥፋት እያወራ ስለሆነ ኧረ ቆይ ፕሊስ አንዴ አዳምጥ ፕሊስ። ማስረጃ እንዴት እንደሚከፈትም በዛው ታያለህ። ዝም ብለህ የግልህን ሀሳብ ማውራት ሳይሆን ማለት ነው። የእግዚአብሔር የጦርነት መጽሐፍ የት ነው ያለው? ማስረጃውን ግለጽ። የተጠየቀውን ሳትመልስ ወዴት ነው ቤትህን መጀመሪያ ጥራው እንጂ የእግዚአብሔር የጦርነት መጽሐፍ የት ነው ያለው? ማስረጃ ግለጥ። እሱን ልታይ ነው። መጥፋት አለመጥፋቱን ማን ነው መጽሐፉን ያጠፋ የሚለው ልታይ ነው። ችግር የለውም። የእግዚአብሔር የጦርነት መጽሐፍ የት ነው ያለው? ሰውየው ምንም እየሰማህ እኮ አይደለም። ጥያቄ ተጠይቀህ ጥያቄ አትመልስም። ጥያቄ ስትጠይቀኝ አብራራውና ነው ወደ ጥያቄ ሄድኩት። መጀመሪያ ጥያቄ መልስና ማብራሪያ ቤሪያ እንደው በእግዚአብሔር ቤሪያ አሁን ይኸውላችሁ ደቂቃ ላስቀምጥላችሁና ልክ እሱ ከጨረሰ በኋላ ደግሞ አንተ ትቀጥልና ጥያቄ ጠይቄ ነበር ጥያቄን አልመለሰም ብለህ ሐሳብን ፕሬዘንት አደርጋለህ። አሁን ግን ለታላቁ በቃ ከዚህ በኋላ እንደዚህ ላድርግላችሁ። አምስት ደቂቃ እየሰጧችሁ በ5 ደቂቃ አውሩ። ኧረ 5 ደቂቃ ይበዛል ወንድሜ። ለተራ ነገር 5 ደቂቃ የሚያወራው ነገር የለውም እኮ እንዴ። ለምን አንተ እንዴ ቁርአኑ ላይ ማስረጃ ለመጥቀስ አንተ መጽሐፍ ቅዱስ ላይ ማስረጃ ለመጥቀስ 5 ደቂቃ ሲያንስ እኮ ነው። ስለዚህ መጽሐፍ ቅዱስ አይቲ ጥያቄ ኧረ 5 ደቂቃ 2 ደቂቃ ይበቃዋል። ያውራና በቃ 2 ደቂቃ አይደለም 5 ደቂቃ ማውራት የምችል ከሆነ ውይይቱን መቀጠል ትችላለህ። አልችልም ካልክ ግን አንተ በምችለው ደቂቃ ለሱ 2 ለኔ 5 ስጠን። ሲሶ ለሱ 2 ለኔ 5 ስጠን። እንደዛ ይቻላል። እሱ የራሱ ምርጫ ነው። 5 ደቂቃ ሲስ አሁን ስለ ቁርአን ፕሪዘርቬሽን እና 700 ሰው ይታዘባል። ቤሪያ
አወራለሁ ብሎ ያወራ ነው እንዴ? አንተም በአምስት ደቂቃ ታወራለህ። ኧረ በስመ አብ ወልድ፣ ኧረ በጌታ በኢየሱስ። እሺ ቀጥል ታላቁ። እሺ ይሄው 5 ደቂቃ ስጠው፣ 5 ደቂቃ ተሰጠኝ። የምትመለከቱት ሳሂህ ቡኻሪ ላይ ነው። ኧረ ለምንድን ነው የሚጮኸው ግን? ሳሂህ ቡኻሪ ነው 4987ኛ ሐዲስ ነው። 4987ኛ ሐዲስ ነው። እሺ እዚህ ክፍል ላይ ምን እንደሚል ተመልከቱ። ቁርአንን የሐፈዙት ሰዎች በያማማ ጦርነት አብዛኞቹ ስለሞቱና ሳይጻፍ ስለቀረ ያ ቁርአን ከሰዎቹ ጋር ተቀብሮ ቀረ ማለት ነው። ቁርአን እንዴት መሰላችሁ የሚወርደው? ለመሐመድ ይነገረዋል። መሐመድ ሲቀራ ሷሃቦቹ እየሰማሉ። ከሐፈዙት በኋላ የሐፈዙትን ነገር ወይም በቃላቸው የያዙትን ነገር ወደ ጽሁፍ ይገለበጣል ማለት ነው። ስለዚህ ወደ ጽሁፍ ሳይገለበጥ ቁርአንን የሐፈዙት ሰዎች በሙሉ ሞቱ ወይም ጠፉ፣ አብዛኞቹ ማለት ነው። በያማማ ጦርነት ጊዜ አብዛኞቹ ሞቱ። ኦኬ ከዛ ምን ሆነ ማለት ነው? አይ በዚሁ ከቀጠለማ ቁርአን ሙሉ በሙሉ መጥፋቱ ነው፣ ሙሉ በሙሉ ሊወድምብን ነው። ስለዚህ የተወሰነ ይጻፍልን ብለው ተጻፈ። ከዛ በዛች በቁርጥራጭ ነገር ማለት ነው፣ በቁርጥራጭ ነገር የተጻፈችው ራሱ እጅግ በጣም ብዙ ልዩነት መጣ። በጣም ብዙ ልዩነት ሲመጣ ይሄው ምን ብለው ጠየቁት? መለያየት መጣብን። ክርስቲያኖችና አይሁዳውያን በዚህ ምክንያት መለየት እንደደረሰባቸው በእኛ መጽሐፍም ብዙ መለየት ሊመጣ ነውና ከዚህ ገላግለን ብለው ሄደው ሲጠይቁት እንመለከታለን። ይሄው ኦትማን አዘቴም when the people of Sham and the people of Iraq were waging war አርመኒያን ለመያዝ በጦርነት በተደረገበት ጊዜ እና በአዘርባይጃን ማለት ነው የሪሳይቴሽን ልዩነት መጣ ይላል። የሪሳይቴሽን ልዩነት ሳይሆን የትርጉም ልዩነት እንደሆነ ከዛው ላይ ዝቅ ብለን ስለምናየው ነው። ምን ይላል? ኦ ቺፍ ኦፍ ዘ ቢሊቨርስ፣ የአማኞች ጠባቂ እንግዲህ ለሱ ነው ሄደው የሚናገሩት። ሴቭ ዲስ ኔሽን ቢፎር ዴይ ዲፈር አባውት ዘ ቡክ፣ ያው ስለ መጽሐፉ ከመለየታቸውና ከመጥፋታቸው በፊት ይህንን ህዝብ ታደገው ብለው ጠየቁት። ማንን? ኡትማንን። ከዛ በኋላ ወደ ሐፍሳ ላከላት። በሷ ፍራሽ ውስጥ ደብቃው የነበረውን የቁርአን ኮፒ ሰጠቻቸው። ከዛ በኋላ ምን አደረገ ነው የሚለው የተለያዩ ቦታዎች ውስጥ ኮምፓይል እየተደረጉ መጡ። ምኖቹ የተጻፉት በቁርጥራጭ ነገር የተጻፉት ቁርአኖች። ከዛ በኋላ ይኸውላችሁ in case you disagree with Zaid bin Thabit at any point ከዘይድ ጋር የምትለያዩ ከሆነ ማለት ነው ስለ ቁርአን ስለ ዲያሌክቱ ስለምኑ በቁራይሽ ቋንቋ አዘጋጁት፣ በቁራይሽ ቋንቋ ጻፉት አለ። ከዛ በኋላ ካዘጋጁ በኋላ ሌላውንስ ምንድነው ያረጉት? ሌሎች ማኒስክሪፕቶች በሙሉ ይሄው ፍራግመንተሪ ማኒስክሪፕትስ ኦር ሆል ኮፒስ ቢ በርነት ይላል። ይሄው ተቃጠለ እንዳለ ማለት ነው። እንዳለ ተቃጠለ። ሆል ኮፒ ወይም ደግሞ ፍራግመንቶቹ ተቃጠሉ። ብራዘር ከክርስቲያን ፊት መጣ ስለ መጽሐፍ መጥፋት ታወራለህ እንዴ? ሲጀመር ቁርአኑ ራሱ ምዕራፍ 2 ቁጥር 106 ላይ አንዴ ምንድነው የሚለው? ካወርናት አንቀጽ ብናስረሳ ይላል። መጀመሪያ መሐመድ የሚረሳው እንዳለ ሆኖ ሷሃቦቹ የሚረሱት እንዳለ ሆኖ ሷሃቦቹ ካፈዙ በኋላ በጦርነት መገደላቸው እንዳለ ሆኖ ይሄ ነገር ሁሉ ጠፍቶ ማለቁ ሳያንስ ኢቭን ያሉት ኮፒዎች ራሱ ተቃጥለዋል። ይሄው ቁርአኑ የላሚቷ ምዕራፍ ላይ ነው። ይሄ ሱረቱል በቀራ ማለት ነው። ቁጥር 106 ላይ ከአንቀጽ ብንለውጥ ወይም ብናስረሳህ ከእርሷ የሚበልጥን ወይም ቢጧን እናመጣለን ነው የሚለው። አላህ በነገሩ ሁሉ ከሃሊ መሆኑን ታውቀም ምን ይላል። ስለዚህ መጀመሪያ ነገር መሐመድ ራሱ የሚረሳው አለ፣ ሁለተኛ ሷሃቦቹ የሚረሱት አለ፣ ሶስተኛ ደግሞ ሷሃቦቹ የሐፈዙት ማለት ነው በጦርነት ተገድለዋል ወደ ጽሁፍ ሳይቀየር። ስለዚህ ወደ ጽሁፍ ሳይቀየር ሷሃቦቹ በመገደላቸው ምክንያት ለመሐመድ የወረደ ወህይ ከነሱ ጋር ጠፍቶ ቀርቷል ማለት ነው። ከነሱ ጋር ጠፍቶ ቀርቷል። ሁለተኛ ፍየል የበላቸው ቁርአን አለ። ጡት የማጥባትና በድንጋይ ወግሮ የመግደል ምዕራፍ ለመሐመድ ወርዶለት ነበር። ያንን ምዕራፍ ግን ፍየል መጣ በላችሁ ብላ አይሻ ተናገረች ማለት ነው። ፍየል የበላው መጽሐፍ ይዘህ መጣ ከኔ ፊት እንዴት ታወራለህ? ፍየል የበላው መጽሐፍ ይዘህ ማለት ነው። የፍየል ትርፍራፊ መጽሐፍ ይዘህ እንዴት ከኔ ጋር መጣ ታወራለህ?
ቀጥለህ በጦርነት ያለቀ ወደ ጽሁፍ ያልተቀየረ በሐሳብ የቀረ ጅምር መጽሐፍ ይዘህ እንዴት መጠህ ከክርስቲያን ፊት ታወራለህ? ይሄንን ሐሳብ ይዘህ ማለት ነው። ስለዚህ አሁንም ዝም ብሎ ማለቃቀስና ክፈተው ምናምን ሳይሆን ልክ እንዳሁኑ ማስረጃ እየከፈትክ አውራ። ጨርሻለሁ። ቀጥል። በጣም የሚያስገርመው ነገር ከታች ያላችሁ ሙስሊም ወንድሞች ሪከርድ አድርጉ። በጣም የሚያሳዝነው ነገር ጥያቄው የምድር ያህል ከባድ የሰማይ ያህል ሰፊ ሆኖበታል። የኔ ጥያቄ አንዷ ጥያቄ በእኔ ፊት ማንኛውም ክርስቲያን በፊት መቆም አይችልም የምላችሁ ሁልጊዜ ለዚህ ነው። ዘኍልቍ መጽሐፍ ከራሱ ጥያቄ ነው የሚጀምርላችሁ። ከዛ በኋላ ያወራውና ጥያቄያችን ምን ያህል እንደሚለያይ ርዕስ ለመቀየር ሁሉ እንደሞከረ እንደደነገጠ የምትመለከቱት ነገር ነው። መጨረሻ ላይ ዝልፊያም እንደጀመረ ማለት ነው። ዘኍልቍ መጽሐፍ ምዕራፍ 21 ቁጥር 14 ላይ የእግዚአብሔር የጦርነት መጽሐፍ የሚባል አለ። መጽሐፉ ምን እንደሆነ ማን እንደጻፈው የት እንደገባ እንኳን አይታወቅም። ክርስቲያኖች ዘንድ ማለት ነው። አይደለም በቆኖና አይሁዳውያን ዘንድ መጽሐፉ አይታወቅም። ስለዚህ መጽሐፍ ኢንፎርሜሽኑ በራሱ ስለሌለው ስለ መጽሐፉ ማውራት ስላልቻለ ጥቅስ ብቻ ነው የሚያውቀው። እሱም ሙሴ ላይ ዘኍልቍ መጽሐፍ ምዕራፍ 21 ቁጥር 14 ላይ የተጻፈ ጥቅስ ብቻ ገብታችሁ አሁን ማየት ትችላላችሁ። የእግዚአብሔር የጦርነት መጽሐፍ በ1879 በታተመው ባይብል ደግሞ የእግዚአብሔር ጦረኞች መጽሐፍ ብሎ ያስቀምጠዋል፣ ወይንም የእግዚአብሔር አርበኞች መጽሐፍ ብሎ ያስቀምጠዋል። በ1954 መጽሐፍ ላይ የእግዚአብሔር የጦርነት መጽሐፍ ይለዋል። በ1879 አባ ሮሜ ወይንም አባ አብርሃም መጽሐፍ ላይ ደግሞ የእግዚአብሔር አርበኞች መጽሐፍ ብሎ ያስቀምጠዋል። መጽሐፍ የት እንዳለ አያውቀውም ወንድማችን። ስለተጠየቀው ጥያቄ ሙሴ ማስረጃና ሐሳብ የጠቀሰው ይህ መጽሐፍ የት ነው አሳየን ሲባል ጭራሽ ስለ ጥያቄው ሊያወራ አልቻለም። ወዴት ነው የትደው? ስለ ቁርአን ፕሪዘርቬሽን ወገኖች፣ በኢስላም አስተምህሮ ስላለው ስለ ቁርአን ፕሪዘርቬሽን እና ስለ ባይብል ፕሪዘርቬሽን ብናወራ በመጀመሪያ መጽሐፍ ባይብል የሚባል መጽሐፍ የለም። ኢን ዘ ወርልድ ማለት ባይብል የሚባል መጽሐፍ የለም። አንድና ንጥል የሆነ መጽሐፍ ማለት ነው። ፎር ኤግዛምፕል የመጽሐፍ ቅዱስ ማህበር 3 ባይብል ብሎ የሚያተማቸው መጽሐፍቶች አሉ። የመጀመሪያው ለፕሮቴስታንቱ 66፣ ሁለተኛው ለካቶሊክ 73፣ ለኦርቶዶክሱ ደግሞ 81 በሚል ስም 73 መጽሐፍ ያተምለታል። 81 መጽሐፍ የለውም ኦርቶዶክሱ አስ ኤ ዶክመንት አስ ህትመትም 81 የሚባል መጽሐፍ የለውም። ይህንን እንዴት ነው የምታረጋግጡት? በብሉይ ኪዳን 46 በአዲስ ኪዳን 35 መጽሐፍ እንቀበላለን ብሎ ኦርቶዶክሱ ይናገራል። የአዲስ ኪዳን 8ቱ የቀኖና መጽሐፍ ግን እስከዛሬ በህትመት አይደለም በህዝቡ ዘንድ በፓትርያርኩ ዘንድ የለም። መጽሐፉ አስ ኤ ዶክመንት አንድ ንጥል መጽሐፍ የላቸውም። ስለዚህ ባይብል የሚባል መጽሐፍ የትኛው ነው ብለህ አንድ ክርስቲያን የምትጠይቀው አያውቀውም ማለት ነው። ባይብል ማለት ለፕሮቴስታንቱ 66 ነው። ባይብል ማለት ለካቶሊኩ 73 ነው። ባይብል ማለት ለኦርቶዶክሱ ስንት ነው? 81 ነው። ኦርቶዶክሱ ጋር ያለው ደግሞ ስም ብቻ ነው። ባይብል የሚባል አሴ ዶክመንት የለውም። በሁለተኛ ደረጃ ባይብል በሚባለው መጽሐፍ ደግሞ እጅግ በጣም ብዙ መጽሐፍ በአዲስ ኪዳንም በብሉይ ኪዳን የጠፉ መጽሐፍቶች አሉ። በአዲስ ኪዳን የጳውሎስ መልእክት የጠፉ የሁለት የጳውሎስ መልእክቶች አሉ። ገልጦ ማሳየት ይቻላል። 2 የጠፉ የጳውሎስ መልእክቶች አሉ። 3ኛው የቆሮንቶስ መልእክትና አንደኛው ደግሞ የቄልቄዶን ለቤተ ክርስቲያን የጻፈው አንድ መጽሐፍ፣ ለመቄዶንያ ነው ለቄልቄዶን የጻፈው መጽሐፍ ምን ሆኗል? ጠፍቷል። የለም፣ አያውቁትም ይሄንን። በሶስተኛ ደረጃ ጸሐፊው መጽሐፉም የማይታወቅ መጽሐፍ አለ ባይብል ውስጥ። ምን? የዕብራውያን መጽሐፍ። ማን ነው ጸሐፊው? አይታወቅም። የመጽሐፍ ቅዱስ ማህበር ከላይ ምን ብሎ ጽፎላቸዋል? ጳውሎስ ጽፎታል እንጂ ጳውሎስ እንደጻፈው ማስረጃም መረጃም የለም። በሁለተኛ ደረጃ የእግዚአብሔር መገለጥ ነው ብሎ የሚነግሩን ወይንም ኢንጂል ወንጌል ብለው የሚነግሩን 4ቱ ወንጌሎች በመገለጥም ያልወረዱ ወንጌሎች ናቸው። ምንም አይደሉም፣ ፕሪዘርቭድ የተደረጉም አይደሉም፣ የተጠበቁም አይደሉም። ለምሳሌ የዮሐንስ ወንጌል ምዕራፍ 8ን ማንሳት እንችላለን። የማርቆስ ወንጌል ምዕራፍ 16ን ማንሳት እንችላለን። በራሱ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ በመገለጥ የተጻፈ በትእዛዝ የተጻፈ መጽሐፍ አይደለም። መጽሐፉ ገብታችሁ ስትመለከቱት በሉቃስ ምኞት የተጻፈ መጽሐፍ ነው። በሶስተኛ ደረጃ በብሉይ ኪዳን ወደ 4 መጽሐፍት የት እንደገቡ የማይታወቁ መጽሐፍቶች አሉ። ለምሳሌ ኢያሱ መጽሐፍ ምዕራፍ 10 ቁጥር 13 ላይ እንዲህ ብሎ ይነግራችኋል። መጽሐፈ ያሻር በኦርቶዶክስ ቀኖናም በፕሮቴስታንቱም በካቶሊኩም የለም። የት ነው መጽሐፉ ያለው? የለም። ወደ ኢስላም ቲቺንግ ስንመጣ የኢስላም የቀደሙ ነቢያት የተቀበሉት መጽሐፍቶች አሉ፣ መገለጦች። እነዚህ መገለጦች በቁርአን በኩል አላህ ምን አደረገ? አረጋገጣቸው።
ምን ብሎ ለሙሳ ይሄንን ሰጥቻለሁ፣ ለዳውድ ይሄንን ሰጥቻለሁ፣ ለኢሳ ይሄንን ሰጥቻለሁ ብሎ አረጋገጣቸው። ከራሱ መጽሐፍ የራሱን መጽሐፍ በራሱ መጽሐፍ አረጋገጠ። ለማን? ለተከታዮቹ ለአማኞች አረጋገጠ። ይህ ደግሞ መጽሐፍቶቹ ለምንድን ነው የተሰጧቸው? ሊቃውንትና መነኮሳት ስላልጠበቋቸው የሉም መጽሐፍቶቹ። አይ መጽሐፍቶቹ አሉ። በብሉይ ኪዳን ለሙሳ የተሰጠው መጽሐፍ አለ፣ ገልጦ ማሳየት። ለኢሳ የተሰጠው መጽሐፍ አለ፣ ገልጦ ማሳየት። ለዳዊት የተሰጠው መጽሐፍ አለ፣ ገልጦ ማሳየት። በሁለተኛ ግን ጥያቄውን ስላልመለሰ አልቋል፣ ሰዓት አልቋል። ሳጨረስክ አሁን ጥያቄውን ይመልስ ሲስ ጥያቄውን አልነካም። ጨረስክ፣ በቃ ሳጨረስክ እኮ በዛ በሰዓት ጨረስክ። አባት ሲስ ግን አካሄድ እዚህ ማለት ነው። አንዴ ቤሪያ በእናትህ አንዴ ሚዩት አድርግ፣ ሰዓትን ጨርሳል። እንዳካሄድ ግን ሲስ ማስረጃ እየተከፈተ ማለት ነው። ታላቁ ከፍቶ እንዳሳየው ማስረጃ እየከፈተ ቢያሳየን አካሄድ ማለት ነው። ማስረጃ ተናገርኩ እኮ ዘኍልቍ 21:14 ነው። እውነቷን ነው። አይ ማስረጃ በወሬ አይደለም። እየከፈተ መጽሐፉን ለተናገርከው ማስረጃ እውነታች ራሱ 700 ምናምን እየቆጠረ አይተሃላ። ማስረጃ ክፈት እየተባልክ በማስረጃ ይሁን ሁሉም። ዘኍልቍ 21:14ን ስክሪንሻት አድርጌ ነው የማስቀምጥልሽ። ይሄው ላስቀምጥልሽ። ብዙ ነገር እኮ ነው ቤሪያ ያወራው። ስለ ዘኍልቍ ብቻ አይደለም፣ በጣም ብዙ ነገር አውርተሃል። ስላወራው ነገር ምንም ማስረጃ አላወራውም እኮ ተረትቸው። ዘኍልቍ 21:14 ብቻ አይደለም ያወራው ማለት ለዛ ሁሉ ለተናገርከው ነገር ዘኍልቍ 21:14 ማስረጃ አይሆንም። ታላቁ ይቀጥል። አንዴ ሌሎቻችሁ ባንድ ልብስ እሺ በነገራችን ላይ አሁን ይሄ ውይይት ማለት ይከብዳል። ውይይት ሊሆን አይችልም። ይሄ ዝም ብሎ ፍሬንድሊ ቻት ካልሆነ በስተቀር ለዛውም ደግሞ አንድ ምስኪን ሰው ብዙ ባላጠናውና ባላወቀው ነገር ውስጥ ገብቶ እያወራ እንዳለ አድርጋችሁ አስባችሁ ቀለል አድርጋችሁ ለፉት በቃ እንጂ ውይይት እንደዚህ አይደለም። ውይይት ለምታነሳቸው ኮንክሉዥኖች፣ ድራይቭ ለምታረጋቸው እያንዳንዱ ውሳኔዎች በስነ ስርዓት እየገለጥከ የምታወራበት ነው እንጂ ዝም ብለህ የመጣልህን እያወራ አንዴ ስለ ቀኖና፣ አንዴ ስለ ታሪክ፣ አንዴ ስለ አይሁድ፣ አንዴ ስለ ክርስቲያን፣ አንዴ ስለ ቁርአን፣ አንዴ ስለ አላህ እያወራ ምንም አይነት ማስረጃ ሳትሰጥ የምትቀጥል ከሆነ ይሄ ያው የምስኪን ወሬ ነው የሚሆነው ማለት ነው። ከዛ በመቀጠል እቺን ክፍል በጣም ሁልጊዜ ስለሚያነሷት አንዴ እንክፈተውና ይሄው ኦሪት ዘኍልቍ ምዕራፍ 21 ቁጥር 14 ላይ ነው የሚለው። ከዚህ ጀምራችሁ ብትመለከቱት የአራድ መደምሰስን የሚዘግብበት ክፍል ነው። የአራድ መደምሰስ የእሱን መጥፋት የሚያሳይ ነው። ከዛ ከናስ ለተሰራው እባብ ወዘተርፈ እየተናገረ ይመጣል። የእስራኤልም ልጆች ተጓዙ፣ በአቦትም ሰፈሩ። ከአቦትም ተጉዘው በሞዓብ ፊት ለፊት ባለች ምድረ በዳ በፀሐይ መውጫ በኩል በኢዮአባሪም ሰፈሩ። ከዚያም ተጉዘው በዘሬድ ሸለቆ ሰፈሩ ይላል። በደንብ ተከታተሉሽ። ከዚያም ተጉዘው ከአሞራውያን ዳርቻ በሚወጣው ምድረ በዳ ውስጥ በአሮን ማዶ ሰፈሩ። አሮን በሞዓብና በአሞራውያን መካከል ያለ የሞዓብ ዳርቻ ነውና፣ ስለዚህ የእግዚአብሔር የጦርነት መጽሐፍ ተባለ ይላል። ከዛ አስቀጥሎ ምንድነው የሚቀጥለው? የጀመረውን የመጀመሪያውን ታሪክ ነው የሚቀጥለው። ከላይ ላስቀመጠው ታሪክ ግን ልክ እንደ ሪፈረንስ ምን እያስቀመጠ ነው ማለት ነው? ክሮስ ቼክ ማድረግ የምትፈልጉ ከሆነ በጦርነት መጽሐፍ ውስጥ ታገኛላችሁ ብሎ እያስቀምጣል ማለት ነው። ለኛ ዋና ቴክስታችን ምንድነው ሪፈረንስ የሚጠቅሰው? ይሄንን ማንም ሰው ኢቭን ዘመናዊ ጥናት እንኳን የሚሰራ ሰው ዋና ቦዲው ወይም ቴክስቱ የሚቀመጠው አናሊሲሱ ላይ ነው። ያን ሪፈረንስ ሙሉ መጽሐፉን እዚህ ውስጥ የማስቀመጥ ግዴታ የለበትም ስለማይቀመጥም ማለት ነው። ስለማይቀመጥም ዋና ቴክስታችን እኛ ዘኍልቍ ራሱ መጽሐፉ ነው። አሁን ለኛ ችግር የሚሆነው ዘኍልቍ ባይኖር ነበረ። ዘኍልቍ ባይኖር በጣም ትልቅ ችግር ነበረ። ዘኍልቍ ግን ይሄው አለ በስነ ስርዓት። ዘኍልቍ ማንን ጠቀሰ? የጦርነት መጽሐፍ የሚለውን ምንን ለማሳየት ከላይ ጀምሮ ያስቀመጠውን ታሪክ ለማሳየት ማለት ነው። ዋሄ በሱፋ የአሮንም ሸለቆች ወደ ኤር ማደሪያ የሚወርድ በሞዓብ ዳርቻ የሚጠጋ የሸለቆ ፈሳሽ፣ ከዛም ወደ ብኤር ተጓዙ። ይኸውም እግዚአብሔር ሙሴን ህዝቡን ሰብስቦ ምናምን እያለ ወደ ታሪኩ ተመልሶ ይቀጥላል ማለት ነው። ስለዚህ ሁለት ነገር ነው የምትይዙልን።
አንደኛ የእግዚአብሔር የጦርነት መጽሐፍ ተብሎ የተቀመጠው የዋናው ቴክስት አካል አለመሆኑንና እንደ ሪፈረንስ መቀመጡን አንድ። ሁለተኛ ይሄ መጽሐፍ ቅዱስ ነው፣ መለኮታዊ በመልኩ የመነሳት እየተጻፈ ነው ወይም የጠፋ ነው ወይም ያለ ነው የሚል ነገር እንደሌለው እንድትገነዘቡ ያስፈልጋል ማለት ነው። አንድ ነገር ጠፋ ለመባል አለመገኘቱ ያው አንድ ማስረጃ ሊሆን ስለሚችል ማለት ነው። ወንድማችን ከቅድም ጀምሮ ሲያወራ የነበረው ግን ስለዚህ መጽሐፍ ብቻ ሳይሆን በአጠቃላይ አይሁዳውያንና ክርስቲያኖች አላቸው የሚባሉት መጽሐፍት በሙሉ የላቸውም እያለ ነበር። ከቅድም ጀምሮ ስናሳይ እንደነበረው ተውራትና ኢንጂል የሚባሉት በውስጣቸው ባለ ሕግ የማይፈርድ ሰው በአላህ ቃል መሰረት የተረገመ ከሃዲ እና አመፀኛ ነው ማለት ነው። ሱረቱል ማኢዳ ከ44 እስከ 48 ሄዳችሁ ተመልከቱ። ቅድም ከፍተን ስላሳየን ማለት ነው። መጥፋት ማለት ግን ምን ማለት ነው ከተባለ ቅድም ጀምሮ ልክ እንደተናገር ነው ከቁርአኑም ከሐዲሱም ከፍተን እንዳሳየ ነው ማለት ነው። መጥፋት ማለት ያልተጻፈ ቢጻፍ እንኳን የተቃጠለ ማለት ነው። በዓለም ህዝቦች ታሪክ፣ በዓለም ሃይማኖቶች ታሪክ በገዛ ተከታዮቹ የተቃጠለ ብቸኛው መጽሐፍ ቁርአን ነው። በገዛ ተከታዮቹ ውድመት የደረሰበት ብቸኛው መጽሐፍ ቁርአን ነው። ሌላውን ነገር ብትረሱት የጦርነት መጽሐፉ ተቃጠለ የሚል አታገኙም። ለምሳሌ የጦርነት መጽሐፉ ጠፋ የሚል አታገኙም። ለምሳሌ ስለዚህ አሁን በጣም ሲምፕል የሚሆነው ቻሌንጅ ምንድነው? ቀጣይ ለወንድማችን የሚሰጠው መጽሐፍቱ የለም የሚል ነገር ሲናገር ነበር። የለም የሚል ማስረጃና ሁለተኛ ደግሞ የጦርነት መጽሐፍ የሚለው መለኮት የመነሳት ተጻፈ ነው የሚለው ደቂቃን ጨርሳ አተልቁኛል። እሺ እናተልቃለን። ግን በጣም ይኸውልህ ቤሪያ ልብ አድርቅ፣ ክርክር ዲቤት እንዳይሆን ውይይት እንዳይሆን። ኧረ ልብ አድርቅ አይደለም ሲቶ ቤሪያ እኔ ያው ክርስቲያን ስለሆንን ሳይዳ ማስረጃ ተብሏል። ማስረጃውን ቁጭም አደርገው። እሺ አይ ዘውልቁ ላይ ብቻ ሳይሆን ቤሪያ እንዳለ የቀደሙት የብሉይ ኪዳን መጽሐፍቶችም የአዲስ ኪዳን መጽሐፍቶችም ስለጠፉ ነው አላህ በማመድ በኩል ቁርአንን የሰጠው። ቢኖሩም ብሉይ ኪዳን አዲስ ኪዳን የሚባል ነገር የለም። ስታወራ ከኔ ጋር ኢንጂል ተውራት እንዳዘብሩ በልጅ እኮ እንዳለ ስለጠፉ ነው ቁርአን የተሰጠው የሚል ክሌም አንስታል አይደል? ብሉይ ኪዳንና አዲስ ኪዳን የሚባል ነገር የለም። የሌለን ነገር ለምን ትነግረኛለህ? እሺ ምንድን ያለው ምንድነው? የጠፋው ምንድነው? ማስረጃ ብቻ። ከዛ ቀጥል። ይቅርታ ያልና እነዚህ ነገሮች ጠፍቷሉ። ለዚህ ደግሞ ይሄኛው በነገራችን ላይ ልጁ ያወራው ነገር በጣም የሚገርብህ ነገር አንዴ ደቂቃ ይሰጠኝ። ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሴፍ ዮሱፍ የአሮንም ሸለቆ ወደ ኤር ማደሪያ የሚወርድ የሞዓብ ዳርቻ የሚጠጋ የሸለቆ ፈሳሽ አለ። ይህ የእግዚአብሔር ጦርነት መጽሐፍ የለም፣ ለሌለ ነገር ማስረጃ መስጠት አንችልም አለ። በጣም የሚገርመው ነገር ግን በምን የተጻፈው የእግዚአብሔር የጦርነት መጽሐፍ ላይ የተጻፈው ታሪክ በዚህ በዘውልቁ መጽሐፍ ስለተጻፈ ዘውልቁ ማስረጃ ይሆናል። እኛም እያልን ያለነው ያንን እኮ ነው። ተውራት ዘቡርና ኢንጂል የሉም። ተውራት ዘቡርና ኢንጂል ግን የአምላክ ቃል ስለመሆናቸው ቁርአን ያረጋግጣል። ኮንክሉድ ተደረገ እኮ። የእግዚአብሔር የጦርነት መጽሐፍ የሚባል መጽሐፍ ማስረጃ የለህም እጅህ ላይ። ማስረጃ ሳይኖርህ ትንታኔ ለመስጠት እየሞከርክ ነበር። ከታች ያላችሁ ሰዎች በደንብ ይህንን ነገር ያዙት። የእግዚአብሔር የጦርነት መጽሐፍ የሚባል መጽሐፍ በእጃቸው የለም። ሲመጡና ግን ቁርአን ላይ ይጠይቅ። ሁለተኛው ማስረጃ ልስጣቸው። ሁለተኛ ማስረጃ የጳውሎስ መልእክት። ጳውሎስ ለሎዶቅያ ሰዎች የጻፈው መልእክት የለም፣ ጠፍቷል። ይህንን ምን ይላችኋል መሰላችሁ? ጳውሎስ ይቺ መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከሎዶቅያም የምትገኘው መልእክት እናንተ ዘንድ ደግሞ ትነበብ አለ። ጳውሎስ ለሎዶቅያ ሰዎች የጻፈላቸው መልእክት ነበረች፣ የለችም፣ አሁን ጠፍታለች። የት ነው ያለችው? ማስረጃ የላቸውም ሰዎች። እዚህ ጋር አሁን ሲያወሩ ሲተቹን የሆነ ቋንቋቸውን ሲያሳምሩ የእውቀት ባለቤቶች የሐሳብ ልዕልና በእነሱ ዘንድ ያለ ሊመስላቸው ይችላል። የለም ምንም ነገር ማስረጃ የሎዶቅያ የሚባል ነገር። ሌላ ማስረጃ ላስቀምጥላችሁ። ለምሳሌ መጽሐፈ ያሻር የሚባል መጽሐፍ አለ በአይሁዳውያን ዘንድ።
ኢያሱ መጽሐፍ ምዕራፍ 10 ቁጥር 13 ህዝቡም ጠላቶቻቸው እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ፣ ይህ በያሻር መጽሐፍ የተጻፈ አይደለም ምን ይላችኋል? መጽሐፈ ያሻር የሚባለውን መጽሐፍ በቀኖና እንኳን አይቀበሉትም እነዚህ ሰዎች። የብሉይ ኪዳን መጽሐፍ ነው፣ የአይሁዳውያን መጽሐፍ አይሁዳውያን ዘንድ አሁን አለ። እነዚህ ሰዎች አይቀበሉትም። ኢያሱ መጽሐፍ ምዕራፍ 10 ቁጥር 13 ላይ ኢያሱ ማስረጃ አድርጎ የጻፈውን ማለት ነው። አራተኛ ነገር ላስቀምጥላችሁ። አሁን ኢንጂል ወንጌል ብለው የሚነግሩን ቃል ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደዚህ ይላችኋል። የከበረ ቴዎፍሎስ ሆይ ከመጀመሪያ የዓይን ያዩትን የቃሉ አገልጋዮች የሆኑትን እንዳስተላለፉን በእኛ ዘንድ ስለተጻፈው ነገር ብዙዎች ታሪኩን በየተራ ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተቀብለ ልጽፍልህ መልካም ሆኖ ታያየኛል። ይህ ለቴዎፍሎስ የተጻፈ ደብዳቤ ነው፣ የዓለም መልእክት አይደለም። አህዛቦችን አይሁዶችን እንዲመሩበት የተጻፈ መልእክት አይደለም። ሰዎች ሉቃስ የሚባል ሰው እንደጻፈውም ማስረጃ የለም፣ ግን ቴዎፍሎስ ለሚባል ሰው የተጻፈ ደብዳቤ ነው። አሁን አንተ ደብዳቤ አምጥተህ የዓለም መልእክት ነው ብለህ ተነግረኛለህ። የዓለም መልእክት እንደሆነ ይህ መጽሐፍ ማስረጃ የላቸውም። አራቱ ወንጌላት የዓለም መልእክት ስለመሆናቸው ማለት ነው ማስረጃ የላቸውም። ይህ ብቻ አይደለም እኮ የዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ብትገቡ በ1879 ባይብል ላይ ሆን ብለው በዓለም ታሪክ የራሳቸውን መጽሐፍ የሚበርዙ ሰዎች ክርስቲያኖች ናቸው። ቅድም የራሳቸውን መጽሐፍ የሚያቃጥሉ ሰዎች ሙስሊሞች ናቸው አለ። በጣም የሚያስቀው በዓለም ታሪክ የራሳቸውን መጽሐፍ የሚበርዙ ሰዎች ክርስቲያኖች ናቸው። ይሄንንም በድፍረት ደግሞ በማህበር ደረጃ በተቋም ደረጃ ቆመው ማለት ነው ተቋም አቋቁሞ መጽሐፍ የሚበርዙ ሰዎች አንደኛው 66 መጽሐፍ ያትማል እዛው ማህበር አጽድቆለት ማለት ነው። ሁለተኛው 73 መጽሐፍ ያትማል፣ ሶስተኛው 81 መጽሐፍ ያትማል። ይህ ብቻ አይደለም፣ በዓለም ታሪክ የራሳቸው መጽሐፍ ላይ ሐሳብ የሚጨምሩ ሰዎች ማለት ሐሳብ የሚቀንዙ የሚጨምሩ። ለምሳሌ የ2000 እትም መጽሐፍ ቅዱስን ብትመለከቱ 80 አሃዱን ህዳጉን ገብታችሁ ተመልከቱ። ህዳጉ ላይ ማለት ነው በጣም ቀላል ነገር ልጥቀሳችሁ። አሁን በዚህ በሚዲያ በጣም መነጋገሪያ የሆነው ገላትያ መጽሐፍ ምዕራፍ 5 ላይ ገላትያ መጽሐፍ ምዕራፍ 5 ከቁጥር 14 እስከ 18 ገብታችሁ ብትመለከቱ ቃላቶች ሁሉ የተገቡበት ማለት ነው። ለምሳሌ 80 አሃዱ መጽሐፍ የ2000 እትሙ ላይ በጣም ቫይራል ስለሆነ ነው ይሄንን መነግራችሁ። በቲክቶክ ላይ ዘፋኝነት የሚለውን ቃል አውጥተው አተመውታል። ይህ ብቻ አይደለም። ከህዳጉ ላይ ለምሳሌ የሮሜ መልእክት ምዕራፍ 8 ቁጥር 34 ላይ ይማልዳል የሚለውን ቃል በግሪኩ ይፈርዳል ብለው አትመዋል ኦርቶዶክሶቹ። ፕሮቴስታንቶቹ ደግሞ ሙስሊምን ለመቃወም አንድ ጉባኤ ይሆናሉ፣ ነገር ግን መልሰው ያንን መጽሐፍ ይቃወሙታል። በዓለም ታሪክ ህጋዊ ስልጣን ይዘው መጽሐፍ የሚበርዙ ሰዎች ናቸው። በዚህ ዘመን የተበረዘ መጽሐፍ እጃቸው ላይ ይዘው ማለት። ስለዚህ መጽሐፍ ሳይኖር በድፍረት ወጣ አታውራ ወንድሜ። ስለዚህ የቀደሙት መጽሐፍቶች የሉም። ለምንድን ነው የጠፉት? ሊቃውንቶቻቸው ፕሪዘርቭ ማድረግ መጠበቅ ስላልቻሉ እንዲጠብቁ ስልጣኑ ለነሱ ስለተሰጠ ማለት ነው። በዚህ ዘመን ግን እነዛ መጽሐፍቶች የሉም። ለጠፉ ነገሮች ደግሞ ማስረጃ አምጣ አይባልም። ለጠፉ ነገሮች ማስረጃ አምጣ አይባልም ላልከው ራስህ ደግሞ በአንደበትህ ስለመሰከርከው ማለት ነው። ይህንንም ይሄው ዘኍልቍ መጽሐፍ ምዕራፍ 14 ላይ መመልከት አንድ ወይ ማስረጃ አታሳይ። እሺ እሺ ዮሐንስ 5 ደቂቃ እኔ በነገር ጠቀጠቅ ባልደረግ አይነት ሰው እንደሆንኩ ታውቃለህ። በቃ ሰዓት አልቋል። ሰዓት አልቋል። ሚዩት አድርጌዋለሁ። ሲስ ኦኬ እንደሚያዝናና ነገር አለው። ቤሪያ የከፈተውን ማስረጃ አይታችሁታል? አሁን ምን ማስረጃ ከፈተ? ያነበብኩትን ነገር ነው። በቃ ኦሬዲ የከፈተው ዘኍልቍ 21ን ከፍተን እኮ አየ ነው። የእግዚአብሔር የጦርነት መጽሐፍ የታለ ነው? ጥቅሱን አንብብልን አይደለም እኮ ቤሪያ። አንተ ስታወራ እኮ ሚታርክ ሰዓት አይደለም ሚታርክ ጣልቃ አልገባብም እኮ አንተ ስታወራ። ሲሶ ጥያቄው የእግዚአብሔር የጦርነት መጽሐፍ የታል ነው? እሱ አይደለም ቤሪያ። አንተ ስታወራ ጣልቃ አልገባብም ምንም እኮ በቃ ጣልቃ አልገባብም። ስለዚህ በቃ እሱ በቃ 5 ደቂቃ ጥቅሱን ሳይሆን ጥያቄውን ይመልስልኝ። የእግዚአብሔር የጦርነት መጽሐፍ የታል? ሚዩት አታረገውም አንተ ቤሪያ። አንተ እኮ አይደለህ መስመር የምታሰምረው። 5 ደቂቃ እኮ ጣልቃ አልገባም። ሚዩት አድርግና እንትን ትላለህ። ታላቁ ይቀጥል። እሺ ቀጥል። ታላቁ ይቅርታ። ደቂቃውን መልሱለታ ወደ ኋላ አንዴ።
እሺ ቀጥሉ። ደቂቃ መያዙ አሁን ራሱ ምንም ፖይንትለስ ነው የሚሆነው። ለምድሮ ፖይንትለስ የሚሆነው በቃ ዝም ብሎ ጉንጫ አልፋ ንግግር ነው የሚሆነው። እኔ ያወራለሁ እሱ ያወራል፣ እኔ ያወራለሁ እሱ ያወራል። ምንም የምንፈጥረው ነገር የለም። ወይ ጥያቄና መልስ ይሁን ወይ ደግሞ ሌላ ሰው እንዲወያይ እድል ይሰጠው፣ ሌላ ሙስሊም ይግባ ምናምን እንጂ አሁን ደቂቃ እየተሰጣጠን መነጋገሩ ምንም ፖይንትለስ ነው። ኢቭን ሰው እንዴት ማስረጃ ማቅረብ እንዳለበት እንኳን እያወቀ ስላልሆነው ማለት ነው። ከዛ ውጪ የብሉይና የአዲስ ኪዳን መጽሐፍት የሉም። ኢንጂልና ተውራት እያልክ ነው የምታወራኝ አለ። ከዛ ቀጠልና ደግሞ ኢንጂልና ተውራት ጠፍተዋል አለ። ኦኬ፣ ስለዚህ ቁርአኑ እየጠፋ መጽሐፍ ነው ሪፈር እያደረገ ያለው። የመጀመሪያ ስህተት ውስጥ የሚገባው አላህ ራሱ ነው። እየጠፋ መጽሐፍ አለ ብሎ ስለተናገረ ማለት ነው ቁርአን ውስጥ የመጀመሪያ ችግር ውስጥ የሚወድቀው አላህ ራሱ ነው። ከዛ ቀጠልና ተውራትን አላህ ለሙሴ በእጁ ነው ጽፎ እየሰጠው፣ በእጁ ጽፎ ሰጥቷል። ይሄንን ቁርአን አሳያችኋለሁ። ዘቡርን ለሙሳ ለዳውድ ማለት ነው ዘቡርን ጽፎ ነው እየሰጠው። ኦኬ፣ ጽፎ ማለት ነው በስነ ስርዓት። ለመሐመድስ ጽፎ አልሰጠውም፣ ጭራሽ ያስረሳው ነበር አይደለም ጽፎ ሊሰጠው ማለት ነው። ስለዚህ የስታንዳርድ ልዩነት እንኳን አለ ነው። ኦኬ፣ ቁርአኑ ምንድነው ካላችሁ ቀጥታ ዝም ብሎ ተራ ተረት ነው የሚሆነው። ምክንያቱም አንደኛ የሌለ መጽሐፍ አለ እያለ ነው እንደ ብሔራት ትንታኔ። ሁለተኛ እና በጣም የሚገርመው ነገርስ ምን ቢሆን ጥሩ ነው፣ ሌሎችን መጽሐፍት ጽፎ ለነቢያቱ ሲሰጣቸው ቁርአንን ግን ጽፎ ለመሐመድ ለመስጠት አልደፈረም አላህ ማለት ነው። ስለዚህ አሁን እኔም ሳወራ እሱም ሲያወራ ማስረጃ ክፈት አትክፈት ምናምን፣ አሁንም ፓውዝ ላይ ነው ወንድማችን እየሰማ አይደለም። ምን እያየ እንደሆነ እኔ አላውቅም። ሀሳብን ቀጥሎ ወንድሜ። እኔ አሉባልታ ምናምን አይመቸኝም። ትልቅ ሰው ነህ ያውቃል ብለው አስገብተውሃል። ሀሳብህን እሺ፣ አሁንም ፐርሰናል አታክ እያደረከው ነው። ችግር የለውም። ፐርሰናል አታክ ከተመጣ በማን እንደሚብስ ስለምናየው ማለት ነው። ስለዚህ ከዚህም በኋላ ወይ ጥያቄና መልስ ይሁን፣ ጥያቄ ጠይቅ፣ ከዛ መልስ እንመልሳለን፣ ከዛ እኛም እንጠይቃለን፣ አንተ ትመልሳለህ ማለት ነው። ከዛ ውጪ ዝም ብሎ ጉንጫ አልፋ ንግግር ነው የሚሆነው። ቀሪ ደቂቃ እንትን ይበልና ወደ ጥያቄና መልስ እንሂድ፣ ወይም ደግሞ ሌላ ሰው የሚገባ ከሆነ ሌላ ሰው ገብቶ ይወያያል ማለት ነው። የዋዲ ሐሳብ ካለው ሐሳብ ይስጥ በእኔ ደቂቃ። ምናልባት ወይ አንዳንድ ዙር ይካሄድና ከዛ ጥያቄና መልስ ቢገባ አሪፍ ነው ይመስለኛል። ኦኬ፣ የቀረ ደቂቃ አለ። ኦኬ፣ እኔ ሐሳቡን ልሂድበት። ዮሐን ደቂቃ አለ፣ እሺ፣ 2 ደቂቃ ልጠቀም። እሺ፣ እንግዲህ የውይይቱ ርዕስ ምንድን ነው? የቀደሙት ተውራትና እንጅል ጠፍተዋል ወይስ አልጠፉም ነው። ይሄ ወዳጃችን ጠፍተዋል ብሎ ተናግሯል ማለት ነው። ይሄ ኢሚዲየትሊ ከቁርአንም ከተፍሲራትም ከሐዲሳትም ከመሐመድም ጭምር የሚጋጭ ሐሳብ ነው። በኋላ ላይ ምናልባት ጥያቄና መልስ ላይ ተመልሰው ይሆናል። ኢብን ከሲር ምን ብለዋል? ማንም ፍጥረት እንኳን ከተውራትና ከኢንጅል ፊደል ቃል እንኳን ሪሙቭ ማድረግ የሚቻለው ማንም የለም ብሎ ተናግሯል። አንተ ደግሞ ምን ብለሃል? ጠፍተዋል ሲጀመር መጻሕፍቶቹ አጠቃላይ ብለህ ነው የተናገርከው ማለት ነው። ቁርአኑንም ሐዲሱንም ተፍሲሩንም አትቀበልም ማለት ነው። ቁርአኑ ባይ ዲፎልት ምንድነው እንደው የሚናገረው በመሐመድ ሰዓት ራሱ ተውራትና ኢንጅል እንደነበሩ። ኦኬ፣ በመሐመድ ሰዓት እንደውም ፍረድልን ብለው ሲጠይቁት አይሁዶች የራሳቸው መጽሐፍ እኮ አላቸው። ተውራት እያለ አንተ እንዴት ነው ልትፈርድላቸው የምትችለው? ይሄ ሱረቱል ማኢዳ ምዕራፍ 5 ከቁጥር 46 ላይ ያለው ነው። ተፍሲሩን በሚገባ እንመለከተዋለን፣ ሐዲሱም በደንብ እናየዋለን ማለት ነው። መሐመድ ተውራት አምጥተውለት በአንተ አምናለሁ አንተን ባወረደውም አምናለሁ ብሎ ስለተናገረ ማለት ነው። በመሐመድ ሰዓት ኤግዛክት ተውራት ያልተበረዘው ተውራት ነበረ እያለ ነው አለ። አንተ ደግሞ ጭራሽ መጻሕፍቶቹ ጠፍተዋል እያልክ ነው። እንደውም በዛ ሰዓት ለነበሩ ሰዎች በዛ ባለመፍረዳቸው ይጠየቃሉ ብሎ እየተናገረው በጣም በሚገርም ሁኔታ ወረቃ ኢብኑ ነውፈል ሲተረጉመው የነበረው ኢንጅል በዛን ሰዓት የነበረው ኢንጅል አላህ በፈቀደለት ልክ ምን ያደርግ ነበረ? ወንጌልን ይተረጉም ነበረ ተብሏል። ያልነበረ የተበረዘ ወንጌል ነበር ሲተረጉም የነበረው። እንደዛ ከሆነ አላህ ጥፋተኛ ነው፣ የተበረዘ መጽሐፍ ሲያስተረጉም ነበረ ነው።
የመጨረሻ ፖይንት ደግሞ መሐመድ ራሱ ቁርአኑ ትክክል ነው ወይስ አይደለም ተብሎ ለማረጋገጥ ራሱ መጽሐፉን የሚያነቡትን ሄደ ጠይቃቸው አለ። የተበረዘ መጽሐፍ የሚያነቡትን ነው። እሱን ታሳየናለህ ማለት ነው። እሺ ደቂቃው አልቋል፣ ጨርሰ። ስለዚህ 11 ሰከንድ እንልባትና ማለት ነው። ቀጣይ ቤሪያ ምን መሰለህ የምታደርገው ማስረጃውን ከፍተህ ከዛ ላይ ነው የምታነብልን። እሺ ሀሳቤ ልጨርስ። አንድ ሚውት አድርገህ በቃ እሱ ስለጀመረ ንግግሩ የሚያበቃው ከታች ያላችሁ አንዴ አተልቅኝና ቤሪያ በጣም እኔ በጣም አስታውሼ ይዣለሁ። 5 ደቂቃውን የጀመርከው አንተ ነህ። አንተ አሁን ከሰጠ በኋላ ክርስቲያኖች 5 ደቂቃቸውን ይጠቀሙና ከዛ ፈቃደኛ ከሆንክ ወደ ጥያቄ መልስ ትገባለህ። ካልሆኑ ሌሎች ሙስሊሞች ገብተው በመጀመሪያ ደረጃ ውሸት ይቀጥላል። ቆይ ሲስ እኔ 5 ደቂቃውን እኔ አልጀመርኩም። ውሸት አልወድም። እኔ ውይይት ከማናት እርግቤ የምትባለው ጋር እያደረግኩኝ 5 ደቂቃ ወስዶ ውይይት የጀመረ እኔ ውሸት አልወድም። 600 ሰው ራሱን ጠይቀው 5 ደቂቃ ማን ወስዶ እንደጀመረ። አሁን እኮ ደቂቃ አጣላችሁ ቤሪያ ወደ ሀሳብ አሁን ደቂቃ አጣላችሁ ውሸት ስለማልወድ። እሺ ውሸት አትወዱም፣ ችግር የለውም። ይኸውልህ ቤሪያ ምን አለ መሰለህ ደቂቃ የተሰጣችሁ መረባበሽ እንዳይኖር መሀል ላይ አንተም እንዳትገባ እሱም እንዳይገባ ነው። ደቂቃ መሰጠቱ ጥሩ ነው፣ እኛ እንድንማርበት ነው። ስለዚህ 5 ደቂቃ ፍጻሜ እኔ ነኝ የማደርገው ማለት ነው። አይ አንተ አውርተህማ ብቻ በቃም ይቀጥላል። መጨረሻ ላይ ጥያቄና መልስ ትቀጥላለህ። እኔ ነኝ የምዘጋው እሱ ስለጀመረ። ጥያቄና መልስ ግን ታረጋላችሁ ነው የምልህ። አዎ ጥያቄና መልስማ እናደርጋለን። ከታች ያላችሁ ሰዎች በመጀመሪያ ደረጃ እንግዲህ ዩሃድ የሚባለው ወንድም ሲገባ 3ኛ ሰው እየተቀየረ ነው። እርግቤ የምትባለው ነበረች፣ ከዛ ታላቁ፣ ከዛ ዩሃድ። ስለዚህ እየቀያየርናቸው ነው። የእኛን ሀሳብ መሞገት አቅቷቸዋል የሚለውን ነገር እንድትመለከቱ መጽሐፍ ቅዱስ ወይንስ ቁርአን የሚለውን ነገር ስናስቀምጥ የመጀመሪያው ዘኍልቍ መጽሐፍ ምዕራፍ 21 ቁጥር 14 ላይ ጥያቄ ጠይቀን ነበር። ሊገልጡትም ሊናገሩትም ሀሳቡትም ሊያብራሩ አልቻሉም። ምንድነው ጥያቄው? የእግዚአብሔር የጦርነት መጽሐፍ የት ነው ያለው አሳዩን የሚል ጥያቄ ነው። ውይይታችን የጀመረው ራሱ በዚህ ነው። አዲስ ለገባችሁ ሰዎች ማለት የውይይቱ ጅማሮ በራሱ ይሄ ነው። የእግዚአብሔር የጦርነት መጽሐፍ የት ነው ያለው ብዬ ለእርግቤ የምትባለው ልጅ ጥያቄ ጠይቄ ነው። እሷ ሲያቅታት ነው ታላቁ የሚባለው መጣና ደግሞ ስለ ቁርአን ማውራት ጀመረ። ስለዚህ ጥያቄውን እንድትመልሱ የእግዚአብሔር የጦርነት መጽሐፍ የሚባለው የት ነው? አሁንም ጥያቄውን አስረግጬ ልጠይቃችሁ። በሁለተኛ ደረጃ ወገኖች ሲያወሩ በጣም ስለ አግዝፈው በብሉይ ኪዳን የነበሩ መጽሐፍ በአዲስ ኪዳን የነበሩ መጽሐፍ እያሉ ሲያወሩ ነበር። ብሉይ ኪዳንም አዲስ ኪዳንም የሚባል ነገር የለም። ለሙሴ የተጻፈው መጽሐፍ አለ ሕግ፣ ቀጥሎ ለዳዊት የተጻፈው አለ፣ ቀጥሎ ደግሞ ለኢሳ የተጻፈው ወይንም የተሰጠው መጽሐፍቶች አሉ። እነዚህ መጽሐፍቶቻቸው ሊቃውንቶቻቸውና መነኮሳቶቻቸው እንዲጠብቁ ተሰጣቸው። መጠበቅ አልቻሉም። ስላልቻሉ መጽሐፍቶቻቸው ምን ሆነ? ተበረዘ፣ ጠፋ። ስለዚህ ፈጣሪ ምን አደረገ? አዲስ እና አረጋጋጭ መጽሐፍ አመጣላቸው። የመጨረሻ መልእክት አመጣላቸው። ምን ሊያደርግ? በሙሳ የተጻፈው መጽሐፍ ትክክለኛና እውነተኛ ነው። በኢሳ የተሰጣችሁም እንዲህ ነው። በዳውድም የተሰጣችሁ ትክክል ነው። እነዛ መመሪያዎች ብሎ ነቢያቶቹ እውነተኞች፣ መልእክቶቻቸውም ትክክለኛ ስለመሆኑ አረጋገጠ። ቀጥሎ ደግሞ ምን አደረገ? ይህ መመሪያ ደግሞ እስከ ፍጻሜው ድረስ እኔ እጠብቃለሁ። በምን አይነት መልኩ እጠብቃለሁ? በአእምሯችሁም እጠብቃለሁ ብሎ አረጋገጠ። ስለዚህ ከትውልድ ትውልድ በምን ተላለፈ? በአእምሮ ቅብብሎሽና በምን በጽሁፍ እንዲሁ ደግሞ ተላለፈ ማለት ነው። እጃችን ላይ አሁን ደግሞ ይገኛል። መመሪያ አድርገን ነው እንመራበታለን። ስለዚህ ቁርአን ከቀደሙ መጽሐፍቶች የጠቀሳቸው ቃላቶች ከነዛ መጽሐፍቶች አሳዩን ከሆነ መጽሐፍቶቹ ጠፍተዋል። ከጠፉ መጽሐፍቶች መጽሐፍቶቹ አሉ። እኛ መጽሐፍቶቹ በእኛ ዘንድ አሉ፣ መመሪያዎቻችንም ነው ከተባለ የኢሳን መጽሐፍ አሳዩን። እጃችሁ ላይ የኢሳ መጽሐፍ ካለ፣ ለኢሳ የተሰጠው ኢንጂል መጽሐፍ ካለ አሳዩን። ለዳውድም የተሰጠው መጽሐፍ ካለ እጃችሁ ላይ
ዘቡር አሳዩን። ለሙሳም የተሰጠው መጽሐፍ እጃችን ላይ አለ። ሙሳ የተቀበለው መጽሐፍ ይህ ነው ከሆነ መጽሐፋቸውን አሳዩን። እዛ መጽሐፍ ውስጥ ቁርአን ውስጥ የተጻፈው መጽሐፍና መልእክት በትክክል እንዳለ እናረጋግጣለን። ይህን ለምንድን ነው የምንከተለውና አረጋጋጭ እንደሆነ በቁርአን ውስጥ የነበረው በዛ ውስጥ አላህ አረጋጋጭ የሆነውን መልእክት በመጨረሻ ልኳል። የፈጣሪ ቃል ስለሆነ ማለት ነው። ነገር ግን የተጠየቀውን ጥያቄ መጨረሻ ላይ እንዳትረሱ፣ የእግዚአብሔር የጦርነት መጽሐፍ የት ነው ያለው? እሱን አረጋግጡልን፣ ማስረጃውን አምጡ የሚል ጥያቄ ጠይቄያለሁ። በሁለተኛ መጽሐፈ ያሻር የሚባለው ኢያሱ መጽሐፍ ምዕራፍ 10 ቁጥር 13 ላይ ያለው። በሶስተኛ ደረጃ ደግሞ የሉቃስ ወንጌል ብላችሁ የምትጠሩት ምዕራፍ 1 ቁጥር 1 ላይ ምን ይላችኋል? የከበርክ ቴዎፍሎስ የተጻፈ ደብዳቤ ነው። ስለዚህ ለኢሳ የተሰጠው መልእክት የትኛው ነው? ወንጌል ነው ኢንጅል ነው የምትሉ? ይህ ለማን የተጻፈ ደብዳቤ ነው? ለቴዎፍሎስ የተጻፈ ደብዳቤ ነው። የቴዎፍሎስን ደብዳቤ ነው ኢሳ የተቀበለው ወንጌል ነው የምትሉን? አይደለም፣ የለም። በአራተኛ ደረጃ ጳውሎስ የጻፈው መልእክት፣ ጳውሎስ ለማን ለሎዶቅያ የጻፈው መልእክት የለም። የት አለ የሎዶቅያ መልእክት? መጽሐፋችሁ ሙሉ ከሆነ የቱ ጋር ነው ያለው? ስለዚህ ሎጂካል አርጊውመንቱ የቀደሙ መጽሐፍቶች ትክክለኛና ከፈጣሪ የተላኩ ናቸው። እነዛን ደግሞ ፈጣሪ በቁርአን በኩል እውነተኝነታቸውንና ከሰማይ የመጡ መልእክቶች መሆናቸውን ከሱ የተላኩ መሆናቸውን በቁርአን በኩል አረጋገጠ። ይሄው ነው እውነቱ። መጽሐፍቶቻቸው የታሉ? ጠፍተዋል፣ የሉም፣ ተበርዘዋል፣ የሉም። የሌሉ መጽሐፍቶችን ከየት ነው አምጡ የሚባለው? ይሄንን ደግሞ በቁርአን በግልጽ የተረጋገጠ ሆኖ ተቀምጧል ነው። ጨርሳል። አንዴ ቃንዶም ተጨማሪ ጨምረልሃል። የኔን ጥያቄ ንግግራችንና ውይይታችን በሰዓት ነበር ወዳጅ በሰዓት ነበር መጠየቅ ነበር። ሀሳብም ካለ ዝም ብለህ ስትጨርስ ሁሌ ጥያቄ አትበል። ምክንያቱም ያነሳው ሀሳብ ምንም እንደማይረባ ስለሚገባ ነው መሰለኝ። መጨረሻ ላይ ጥያቄ ላይ ፎከስ አድርጉ ትላለህ። ባይዘው የተነሳበት ፖይንት በደንብ እኔም እየሰማው ነበረ። ምንድን ነው ቁርአንህ የቀደሙት መጻሕፍት አሉ ብለህ ታምናለህ ወይም ደግሞ ተውራትና ኢንጅል ካሉ እስኪ ያሳይ ስትባል ነው ኦኬ ይሄ መጽሐፍ እኮ መጽሐፍ ቅዱስ ላይ ተጽፏል እሱ አሳዩን የሚል አርጊመንት ያመጣው አንተ ነህ። ስለዚህ ጥያቄው መጀመሪያ አንተ ላይ ስለሆነ የተነሳው መጽሐፍ ቅዱስ ላይ የምታነሳቸውን ምናልባት መጨረሻ ላይ እንመልሰዋለን። መጀመሪያ ቁርአንህ ላይ የተናገርከውን ነገር ታጠረዋለህ። ሱረቱል ማኢዳ መክፈት ካስፈለገ አሁን አንተ ተቀያሪ ደቂቃውን ያዘ መልሰው ተቀያሪ ነው እንደ አዲስ ታስጀምራለህ። በድሮ እስልምና ድሮም ቤሪያ ድጋሚ ሚዩት ካበራህ እንደ አዲስ ነው ደቂቃው የሚጀመርለት። ላይ ዋዲ ሚዩትን ማልቀስም ከፈለክ ሚዩት አድርገህ ማልቀስ ትችላለህ። ሚዩት ካበራህ እንደ አዲስ ነው የምጨምርለት ላይ ዋዲ። ስለዚህ ሚዩትን አታብራ ፕሊዝ። ለምን ሀሳቡ ነው እንጂ ለምን አስረኛ ሰው ለምን አይሆንም? ቤሬ ሀሳቡ ነው የምትሞግተው አንተ። ቆይ ሲሶ ሰው እየቀያየርክ ነው ከኔ ጋር የምታወያየው? ምን ታላቁ የሚባለው ደክሞት ነው? ደስ የሚል ለወሬ ራሱ ቆይ ቢሆንም ግን ካምራን መልስለታለሁ። ቆይ አንዴ መልስለታለሁ። 5 ደቂቃ ይዝልሃለሁ። ሙሉ ቲሙ ለመውረድ ፈልገህ ከሆነ ፕሊስ አታድርቃ። ቤሪያ መውረድ ፈልገው ነው ቤሪያ አይ ቲንክ እና መውረድ ከፈለገ በጣም ፊት 15ኛ ስማ ቆይ ለኔ ተይው። ሚዩት አድርገህ ትሰማለህ ወይስ አትሰማም? እሺ እኮ ሚዩት አድርገህ ሪከርድ አድርገህ ወዳጅ ሚዩት አድርገህ ትሰማለህ ወይስ አትሰማም? እንዴ ምንድን ነው? እሺ ወይ ታግሰን ምን ሰማ የሆነ እንዳትወጣ ስለምንፈልግ ነው እና እንፈልጋለን። ስለዚህ አትክፈት እንዴ በጌታ
አትክፈት ማይኩን አንዴ ዮሐዴ ያዘው አንተ ማይኩን። አውራ፣ እኔ ሚዩት አደርገዋለሁ። አንተ አውራ። እንዴ ኧረ ሚዩት እያደረገ ሀሳብ እየረበሸማ አይሆንም ወዳጄ። ስርዓት ይዘህ የምትሰማ ከሆነ ሚዩት አድርገህ ስማ። ስለዚህ ሀሳቡ ሲከብድህ ሰበብ አትፈልግ፣ ሚዩት አድርገው። አሁን ለመውጣት ፈልጋል ማለት ነው። ወደ ጥያቄና መልስ እንሂድ። በቃ ቀጥታ ይሄ የእኛ እኮ ሀሳብ ነው። በዚህ ነው የሚያልቀው መሰለኝ 5 ደቂቃ። ከዛ ወደ ጥያቄና መልስ ቀጥታ ጥያቄና መልስ ይሆናል። ምንም ፖይንትለስ ነው ከዚህ ሰው ጋር ማውራት። ኧረ በጌታ ወዳጅ ማን ነው 5 ደቂቃ የሚያወራው? እኔ ነኝ እያወራሁ ነው። ላወራ 5 ደቂቃችንማ ውይይታችንን ጨረስን እኮ ወገናችን። ሚዩት አድርገው እባክህ። አወረዱኝ ብሎ ፖለቲካ ሊሰራ ነው። ለዛ ነው የሚረብሸው። እሱ ጀመረ፣ እኔ ጨረስኩኝ። ውይይቱ እኮ በቃ አሁን ወደ ጥያቄ እኮ ነው የምንገባው። ፖለቲካ የሚሰራው አወረዱኝ ለማለት ነው። ችግር የለውም። ጥያቄና መልስ እናድርገው። ችግር የለውም። እሺ ቀጥል። ጥያቄና መልስ ጥያቄና መልስ የምንሰጥበት ታይም ይኖራል። አሁን ከሱ ጋር ነው ጥያቄና መልስ የምናደርገው። በጣም ጥሩ። እሺ አንተ ነህ የምትጠይቀው? አዎ እኔ ነኝ የምጠይቀው። የኔ ጥያቄ ያልተመለሰ ጥያቄ አለ። ቀጥሎ ኦዲየንሶች ደግሞ የሚጠይቁበት። አንተ ታዳሚ ሆነ ነው የገባው፣ ተወያይ አልነበርክም። ለምን እየገባህ እንደሆነ ስለማላቅ ማለት ነው። አዎ ጠይቀውን ቀጥል። አይ ቲንክ 10 ደቂቃ ማይቼ እሺ 10 ደቂቃ ግለትና ጥያቄና መልስ እናደርገዋለን። ከዛ ከተመልካችም ይጠይቃል። እሺ ቀጥል። ኦኬ ኦርቶዶክስ መጽሐፍ ቅዱስ አላት? አዎ አላት። አውጣና አሳየን። 81 መጽሐፍ፣ የአዲስ ኪዳኑን 35፣ የብሉይ ኪዳኑን 46 ቆጥራ አሳየን። ምን ቆጥራ አሳየኝ ማለት ሙሉን ልቁጠርልህ? ከአዲስ ኪዳን አዲስ ኪዳን ላይ የምትቀበላቸው 35 መጽሐፍቶች በሙሉ አሳየን። 35ቱ ቆይ እዚህ ነው እኮ የማታውቀው። አፖስቶሊክ ኮንስቲቱሽን ላይ 8ቱ መጻሕፍት የስርዓት መጻሕፍት ናቸው እና ለካህናት ለውስጥ አገልግሎት ስለሆነ ለምእመናን አሁን ጥያቄው ስለ 8ቱ መጽሐፍ አብራራልኝ አይደለም። አፖስቶሊክ 8ቱን የስርዓት መጻሕፍት ናቸው። አታውቃቸውም። ለዛ ነው 8ቱ የስርዓት ናቸው ለምእመን የሚሆኑ መጻሕፍት ሳይሆን ቆይ ስማ አሁን ርዕስ ካወቃቸው አፖስቶሊክ ኮንስቲቱሽን ላይ ምን ይላል መሰለ? መጽሐፍቶቹን አውጥታ ከባይብሏ ከመጽሐፍ ቅዱሷ መጽሐፍቶቹን አውጥታ አሳየን። ይኸው እሺ ልክፈትልህ። ክፈተው። መጽሐፉን ልክፈትለት። መጽሐፍ ቅዱሱን ክፈተው። ሃርድ ኮፒ መጽሐፉን ክፈተው። አዲስ ኪዳኑን ክፈተው። አዲስ ኪዳኑ እሺ በደንብ ይሁ። አዲስ ኪዳን ላይ መጽሐፈ ዲስቅልያን አሳየን። እሱ የስርዓት መጽሐፍ ነው። 5ቱ የስርዓት መጻሕፍት ነው የሚባሉት። ከ81 ወገን አይደለም? ከ81 ወገን አይደለም ናቸው። ግን መጽሐፍ ቅዱስ ላይ ለምእመን ሳይሆን ለካህናት አገልግሎት የተጻፉ ናቸው። ላሳየህ አንዴ። ኦኬ በእጅ 81 መጽሐፍቶች ላሳየህ 81 ናቸው መጽሐፍ ቅዱስ። ኢንተርኔት ላይ ነው መጽሐፉ ያለው? ኢንተርኔት ላይ ነው ያለው መጽሐፉ? አይ መጽሐፍቶቹ አሉ። መጽሐፉን ነው እንዴ የምትለኝ? መጽሐፉማ ላሳየህ ይችላል እኮ መጽሐፍቶቹ አሉ። ወይ ላሳየህ። ኦኬ ሁለተኛ ጥያቄ ና ይኸው ላሳየህ። በቃ መጽሐፉ የለም ተባለ፣ ተዘጋ እኮ። አሁን ወደ ጥያቄ መጽሐፉ ላሳየህ። ይኸው የሉቃስ ወንጌል የሉቃስ መልእክት የተጻፈው ለዓለም ነው ለቴዎፍሎስ። ይሄ ምን ይላል? አንብብልኝ። መጽሐፈ ዲድስቅልያ፣ መጽሐፈ ቀሌምንጦስ። ከኢንተርኔት ላይ ነው የምታሳየን? መጽሐፉን አይደል አሳየኝ ያልከው? ይኸው መጽሐፉ በሃርድ ኮፒ 81 የተባለውን ሃርድ ኮፒ አሳየን። በሃርድ ኮፒ ግዴታ ማምጣት አለብህ የሚል ህግ የለውም። አሁን መጽሐፍ የላትም። ይኸው መጽሐፉ ከፈለክ መጽሐፉ አለ። ከታች ያላችሁ ሰዎች በደንብ እንድታረጋግጡ። እስከዛሬ ለ2000 ዓመት በሃርድ ኮፒ መሆን አለበት ያለ
ማነው ወንድሜ ሃርድ ውይይት ኮፒ ነው እንደ መሆን እያደረክ ያለበት ያለው? ያለ ደቂቃዬን እየጨረሰብኝ ነው። እየመለስኩልህ እኮ ነው። ስርዓታችሁን ጥያቄ ስታጣ በሃርድ ኮፒ አምጣልኝ ትላለህ እንዴ? እንግዲህ ስርዓታቸውን ተመልከቱ። ሁለተኛ ምን የሉቃስ ወንጌል ጥያቄ ተብሎ ሲጠፋብህ ስርዓታቸው አትበል ወዳጄ፣ ጠይቅ። ደቂቃህን ተጠቀም። ከጨረስክ አይዞህ። የሉቃስ ወንጌል ለዓለም የተላከ መልእክት ነው፣ ለቴዎፍሎስ የተጻፈ ደብዳቤ ነው? ለዓለም የተላከ መልእክት ነው። ማስረጃ አምጣ። የሉቃስ ወንጌል ለዓለም የተላከ መልእክት መሆኑን ማስረጃ። የሉቃስ ወንጌል የተጻፈው አስቀድሞ ቴዎፍሎስ ለሚባለው ሀምጣ መልእክት ማስረጃውን ግለጽ። ከሉቃስ ወንጌል ላይ ለዓለም የተላከ መልእክት መሆኑን ማስረጃ ክፈት። ስማኝ ያው የተጻፈበት ከሉቃስ ወንጌል ላይ ማስረጃ ክፈት ነው ያልኩህ ወንድሜ። ስማኝ እሺ፣ ቆይ እኔ እንደሌላው አይነት ሰው አይደለሁም። ቆይ ልክፈትልህ። ማስረጃህን ክፈት። ማስረጃህን ክፈት። ከሉቃስ ወንጌል የዓለም መልእክት መሆኑን። እሺ ስማ፣ አንዴ ስማ ወዳጄ። ሉቃስ ወንጌል መጀመሪያ የተጻፈበት ምክንያት ምንድን ነው? ብዙ ሰዎች ወንጌል ነው ከሉቃስ ወንጌል ላይ ወንድሜ የተጻፈበት ማስረጃውን ክፈት። ለዓለም የተላከ መልእክት አሰማ ደቂቃዬን እየገደልብኝ ነው። ማስረጃውን ማጥፋት ትችላለህ አትችልም? ኦኬ ማስረጃ መክፈት ተደርበኝ ካወራ እንድመልስልህ ካልፈቀድክ ወዳጄ ጨዋታ ነው የፈለግከው ማለት ነው። ቆይ ልመልስልህ አንዴ። ማስረጃውን ክፈታ። ደቂቃዬን እየገደልክብኝ ነው እኮ። ይኸው ከፈትኩልህ እኮ መጽሐፉ እንዴት ለዓለም እንደሚሆን ላሳያ አይሻልም? ምን የቱ ጋር ነው ለዓለም የተላኩት የሚለው? ቃሉን አሳይ እኮ። ስማ ይሄ ቨርባተም የሆነ ኤግዛክት ወርድ ፋላሲ ከሆነ እየሰራ ያለው ይሄ በሎጂኩ ዓለም ራሱ ፋላሲ ነው። እንዲህ ለዓለም ነው የጻፍኩት ተብሎ እንዲጻፍ ከሆነ እየፈለክ ያለው ይሄ ኤግዛክት ወርድ ፋላሲ ነው እና ቨርባተም ፋላሲ ይሆናል። ሀሳቡ ግን ቴዎፍሎስ ምን ይላል መሰለህ? ኧረ ስማ እኮ ላንብብልህ። የከበርክ ቴዎፍሎስ ሆይ ይላል። የመጀመሪያው ክፍል እያነበብክ ደቂቃዬን እየገደልክብኝ ነው እኮ። ካወቅከው ታዲያ ለምን ትጠይቀኛለህ? አልቅስ፣ አልቅስ። እንዲህ ማልቀስ ከፈለግ የማውቀው ጥቅስ ነው ትላለህ። ጥቅሱን አታውቀውም። ላንብብልህ አንዴ ወንድሜ አቁምልኝ። እኔ ጥያቄ ልጠይቅ። አቁም በቃ። ይኸው መልስ አይፈልግም። ጠይቅ በቃ። መልስ ስለማትፈልግ ምዕራፍ 1 ላይ ያለው ለቴዎፍሎስ የተጻፈ መልእክት ወይም ደብዳቤ ስለመሆኑ ይናገራል እንጂ የዓለም መልእክት ስለመሆኑ አይናገርም። የዓለም መልእክት አይደለም። አይ ለእሱ የተላከ መልእክት ነው አይልም። ክፈተው። ለእሱ የተላከ መልእክት ነው የሚለው ጳውሎስ ለእሱ የተላከ መልእክት ነው የሚለው። አሳየህ። ክፈት። ጳውሎስ ለሎዶቅያ ሰዎች የጻፈላቸው መልእክት የታል? ማስረጃ ስጠኝ። ለሎዶቅያ ሰዎች የላከው መልእክት የለም። መልእክቱ በሎዶቅያ ዘንድ ያለችው ነው እንጂ የሚለው ለሎዶቅያ ሰዎች የተላከች መልእክት አለች አይደለም። ስማ ጳውሎስ በሎዶቅያ ዘንድ ኧረ ጥያቄ ልጠይቅ፣ ገና ብዙ ጥያቄ ነው ያለኝ። ደቂቃዬን አትግደል እኮ። ስማ ጥያቄውን ልመልስልህ። በሎዶቅያ ያለችውን መልእክት ወደ እናንተ ትምጣ። በእናንተ ዘንድ ያለችው መልእክት ደግሞ ወደዛ ላሶን መልእክት ነው። ኤፌሰስ መልእክት የታል? አሳየን። እሺ ላሳያ። እሱ ነው ጎበዝ። እንደዚህ ነው የሚጠየቀው ለወደፊቱም። እሺ አሁን ላሳይ። ምኑን ነው የምታሳየኝ? ኧረ ደቂቃዬን እየጨረስክ ነው። በሎዶቅያ የነበረው መልእክት የትኛው እንደሆነ ነው። አየው ኤፌሰስ ቆላሴስ 4:16 ላይ አይደል? በደንብ ያዝ። ስትጠይቀውን በኋላም ተማር። እሺ ያው ሂር ፖል አስክስ ዘ ፒፕል ኦፍ ኮሎሲያንስ ቱ ሰንድ ዚስ ኤፒስትል አፍተር ሪዲንግ ኢት ቱ ዘ ሎዶቅያ ቱ ቢ ሬድ ዘር አለ and to request from Laodicea the epistle that Paul sent to them to be read among them as well. ቆይ ስማ አልጨረስኩም። ኮሜንታሪስ አናኒመስ ኧረ ስማ አንዴ አናኒመስሊ አግሪድ ዛት ይላል። ደቂቃዬን እየጨረስክብኝ ነው። እሺ አቁም። ኧረ በፈጣሪ ማስረጃ አንድ ስማ እንዴ it is the epistle of Ephesus የኤፌሰስ መልእክት ነው። የኤፌሶን መልእክት ስለመሆኗ ከየት አምጥቶ ነው የጻፈው ማስረጃ? በትውፊት በአባቶች። ማን ነገረው? የትኛው አባት ነው የነገረው? የትኛው አባት? አባቶች
ሁሉም አባቶች ማናቸው አባቶች የትኛው አባት ነው የነገረው? ይኸው ፋዘር ታድሮስ ማላቲ አናኒመስሊ ሁሉም አባቶች ያስተላለፈው ሁሉም አባቶች ይኸው ፋዘር ታድሮስ ማላቲ ማስረጃ ይኸው ሰዎች አባቶች የሚሉት ዝም ብሎ ሎጂካል ለማድረግ እንጂ ምንም አናኒመስሊ አግሪድ ዛድ ሁሉም የሚስማሙት የትኛው ስማ እንደዚህ ነው። በማስረጃ ሲወራ እንደዚህ ነው። እንዳንተ ተረት አላወራም ማይ ብራዘር። ሁሉም አባቶች የኤፌሶን መልእክት ነው። እሺ ደቂቃዬ ልጠቀም። የዘውልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ዋሴ በዮሱፍ እያለ የእግዚአብሔር የጦርነት መጽሐፍ ብሎ ሙሴ ይጠቅሳል። ሙሴ የጠቀሰው የእግዚአብሔር የጦርነት መጽሐፍ የት ነው ያለው? አሳየን። ግዴታ መኖር ያለበት የእግዚአብሔር መጽሐፍ አይደለም እኮ የጦርነት መጽሐፍ የተባለ የእግዚአብሔር መጽሐፍ አይደለም። ግዴታ እኔ የት እንዳለ ማምጣት አይጠበቅብኝም። ባይዘው አንተ እኮ የተጠየቀው ቁርአኔ መጽሐፌ ነው ብለህ የምታምነው መጽሐፍ እኮ ነው የት እንዳለ አላውቅም ያልከው። ይሄ ሂስቶሪካል ቡክ ነው። ባይዘው የአይሁዶች የታሪክ መጽሐፍ ነው እንጂ ሪቪልድ ቡክ አይደለም፣ ወይም ደግሞ የተገለጠ በእግዚአብሔር የተገለጠ መጽሐፍ ነው እያለ አይደለም። አሴ ሪፈረንስ ከዚህ መጽሐፍ እንዲህ ተብሎ እንደተጻፈ አሁን የያሻር መጽሐፍ ይባላል። የያሻር ሪቪልድ ወይም ደግሞ መጽሐፉ የት እንዳላጣቅም ዲቫይን ስክሪፕቸር መጽሐፉ የት እንዳላጣቅም ዲቫይን ስክሪፕቸር መጽሐፉ የት እንዳላጣቅም ዲቫይን ስክሪፕቸር አባቶች ኮሜንታሪ በየትኛው መጽሐፍ ብትመለከት ይሄንን አንደኛ ነገስትና ሁለተኛ ነገስት የጻፈው ማን ነው? ዲቫይን ሪቪልድ ዲቫይን ሪቪልድ አይደለም። አንደኛ ነገስትና ሁለተኛ ነገስትን የጻፈው ማን ነው? ስለ መጽሐፍት ማን ነው ጸሐፊያቸው አይደለም ውይይቱ። በነገራችን ላይ ማስረጃ የለም። ሰው እኔ 1000 ጥያቄ ብጠይቅ ሰው ለፊት ሊመልስ አይችልም። ከርዕሱ ውጭ እንድታወራ ስለማልፈቅድልህ ነው። ማይ ብራዘር ከኔ ጋር ስታወራ ስርዓትን ይዘህ ርዕሱ ላይ ነው የምታወራው። ደቂቃ ስጨርስ ዝም ብለህ የምታውቃቸውን ጥያቄዎች ሁሉ አልመልስልህ የለህም። እሺ ጨርሰሃል ማይ ብራዘር ጨርሰሃል። እሺ አሁንና በማስረጃ እንዴት እንደሚወራ ላስረዳ። ሱራ 5:43 ላይ ና ጥያቄን ብቻ ነው የምትሰማው። ሱራ 5:45 ላይ እነርሱ ዘንድ ተውራት እያለች እንረጋገም ይሻላል። አብደላ እንደዚህ ነው። ከዛ በኋላ ከሰማይም መጥቶ የሚያበረተው መልአክ ታዩ ይላል። በፍርሃትም ሲያጣጥር አጽንቶ ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። አይካ ክርስቶስ ይህንን የሚያክ ከሆነ ለምንድን ነው እንደዚህ አይነት እንትን ውስጥ የነበረው? አብዱ አለክ እንዴ? ሰላም አለይኩም።